ሶፊ በተቻለ መጠን ርዕስ ብናስጠብቅ ጥሩ ነው። አሁን ምክንያቱም እኔ እሳቸው ለጠየቁት ጥያቄ ነው ምላሽ የሰጠው፣ አዲስ መልስ አልመለስኩም። እሳቸው ያነሱት መጽሐፈ ዚቅ ነው። የእመቤታችን ፈጣሪ ናት ይላል ወይስ አይልም? ኔክስት ደግሞ መርቆሬዎስን አነሱ። አሁን የት ገቡ? ድንግል ማርያም ጥንተ አብሶ አለባት የለበትም? ወደዛ ገቡ ማለት ነው። መጀመሪያ ይሄን ድረስ መጀመሪያ ገድለ ነው እንሂድ። በመጽሐፈ ዚቅ ላይ የተጻፈው ነገር ድንግል ማርያም ፈጣሪ ናት ብላ ቤተክርስቲያን ታምናለች ወይ? አታምንም። መጽሐፈ ዚቁ እንዴት ይተረጉማል? የሊቃውንት ጉባኤ መጽሐፍ ነው ያቀረብኩት። እንዴ የሊቃውንት ጉባኤ እኮ ክህደት ቢገኝ ኑፋቄ መጽሐፍቶች ወደ ቤተክርስቲያናችን ቢገቡ አጥርቶ ለይቶ ከፈተሸ በኋላ በቅዱስ ሲኖዶስ አጽድቆ ነው የሚያቀርበው አይደል? ለህዝቡ የሚያቀርበው እሱ ነው። የመጨረሻ አውቶሪቲ ያለ ሊቃውንት ጉባኤ ነው። የሆነ ሰፈር ወይ የሆነ መንደር ያለ ማህበር ወይ ደግሞ ግለሰብ አይደለም ይሄን ያሳተመው። ስለዚህ መጀመሪያ ርዕሱን እያደማ መሄድ አለብን። አሁን ምንድነው ይህን እየዘለሉ እዛ ጋር እየዘለልን ከሄድን ምኑን ነው የምንወያየው ታዲያ? ስለዚህ ለዘገብረት ብርሃና ተብለው ለተናገሩት ለዘገብረት የሚናገረው ቃሉ መንክራተ ነው የሚለው ብዬ የሊቃውንት ጉባኤ ምላሽ አቅርቤያለሁ። አለቀ። ይሄ ሊቃውንት ጉባኤ እኛ መቀበል የለብንም። ማን ነው ታዲያ ምን የምንሰማው ታዲያ? እንዴ የሊቃውንት ጉባኤን ካልሰማን እንስማኛ? እርስዎ ነው መስማት ያለብን። ስለዚህ ይሄ ራሱ ትክክለኛ ያልሆነ ንግግር። ሁለተኛ ርዕሰ ጉዳያችን ድንግል ማርያም ጥንተ አብሶ አለባት የለባትም እንኳን ወደዛ የምንገባ ችግር የለውም። እሱ መጽሐፉ ማየት እንችላለን፣ ቀላል ስለሆነ ማለት ነው። ሌላ ተጨማሪ ነገር ዝም ብሎ እየጨመረን ከምናወራ ርዕሱን ማድማት መጀመሪያ መጽሐፈ ዚቅ ላይ በጣም ፎክረው ስለገቡበት እዚህ ጋርም ስለመጣን አምጣ ስላሉኝ ሊቃውንት ይታዘቡሃል ስላሉኝ ይሄው የሊቃውንት ጉባኤ ያሳተሙማ ይሄው። በነገራችን ላይ ቅድም ያሳየሁት ገጽ 27 ነው። ገጽ 26 ነው። መርቆሬዎስን ተመልከቱ። አንተ ባታውቀው ነው እንጂ ይላሉ ለመርቆሬዎስ ሲመልሱ፣ ለዚህ መናፍቁ ማለት ነው የሊቃውንት ጉባኤ ባታውቀው ነው እንጂ ይህን ቃል ቅዱስ ያሬድ በመጽሐፈ ድጓው ለጌታ የተናገረውን የምስክርነት ቃል ነው። መሰረቱም ድጓ ነው። በመሰረቱ ለመርቆሬዎስ ተሰጥቶ የተነገረው ቃል ቀደም ብሎ በታተመው በመደበኛው ዚቅ አይገኝም። ነገር ግን ግለሰቦች ከጊዜ በኋላ ድጓን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛ ዘር አይደለም። ይኸው የለወጡት ሰዎችም በእናቱ በድጓው እንዲያስተካክሉ መመሪያ ተሰጥቶበታል። ማን የሚለው ገጽ 26 ላይ ማን የተናገረ? የሊቃውንት ጉባኤ። ምን አዲስ ነገር አሁን ጽጌ ስጦታው እየጠየቀ ነው ያለው? ምንም። የመርቆሬዎስ የ1996 እኮ ምላሽ እኮ የተመለሰ እኮ ነው። ልክ አሁን እሳቸው አንብበውት ልክ አዲስ ግኝት አግኝተውት ልክ የቤተክርስቲያን ጉዷ ምናምን እንደወጣ አስመስሎ፣ በፍጹም አይደለም። የለም እንደዛ የሚለን እኔ እኮ ገጽ በገጽ ነው እያሳዩ ያለሁት። ገጽ 26 ላይ የሊቃውንት ጉባኤ ለእነዚህ ምንፍቅና ላይ ተሰማርተው ላሉና የሐሰት ክስ ቤተክርስቲያንን ለሚሰሩ ሰዎች ምላሽ ሰጠበት ነው። ስለዚህ የሆነ ሊቃውንት ጉባኤ ስንል አንድ ሊቅ እየጠራን አይደለም፣ አንድ መምህር እየጠራን አይደለም ያለ። አንድ የመታወቅ ያለበት የመሰረታዊ ጉዳይ ነው። ሁለተኛ ነገር ምናልባት እርስዎ እንዲመልሱልኝ አሁን የምፈልገው ነገር፣ ምክንያቱም እስካሁን ድረስ የመለስኩት ያሉት እኔ ነኝ። እርሱ ለጠየቁን ጥያቄ መጽሐፈ ዚቅ የጠየቁት እርስዎ ኖት። እመቤታችን ቅድስት ድንግል ማርያም እናም ይሄው የመርቆሬዎስን በተመለከተ ማለት ነው። ይሄው ቁጭ አድርገዋል። ምንም አልደበቀችም ቤተክርስቲያን። ያውም የእሱን የምንፍቅናውን ከላይ ምላሹን እዚህ ጋር ይሄ መጽሐፈ ዚቅ ከላይ እዚህ ጋር ከነ ምላሹ ቁጭ ብሎ አለቀኛ። ምንም ደኛ ድንግርግር አይለንም እኛ ያለቀለ ስለሆነ ቤተ ክርስቲያን ባስተምሮዋ ክርስቶስን እንጂ ድንግል ማርያምን ፈጣሪ ናት ብላ የምታስተምረው የቱ ጋር ነው? በትምህርት ደረጃ ይሄ መጽሐፈ ዚቅ አቀረብኩለት። ድንግል ማርያምን እግዚአብሔር ናት ፈጣሪ ናት ብላ የምታምንበትን አንድ ማስረጃ ያሳዩኛል። እመቤታችን ቅድስት ድንግል ማርያም ፈጣሪ ናት፣ ድንግል ማርያም እግዚአብሔር ናት ብላ የመለኮትን የፈጣሪን ቦታ የሰጠችበት ትምህርቷን ያሳዩኛል። አንዴ ነው። ሌላው ቅድም ያነሱት ምንድነው? አሁን ይሄ እንዲያስተውሉ ተጠንቀቁ የሚለውን መጽሐፍ ገጽ 30 የሚለውን አነሱትና ሶፊ ሰምተኛል። ቅድም ያልኩትን ግን ርዕስ አጠባበቅ ላይ ወይስ ስለተነሳ ማለት ነው? እሺ በቃ እያደማን እንሂድ ለማለት ፈልጌ ነው። ምክንያቱም እስካሁን ድረስ እየመለስኩ ያለሁት እሳቸው የጠየቁትን በቀጥታ ነው እየመለስኩ ያለሁት። እሳቸውም እኔ የምፈልገው በቀጥታ እንዲመልሱልኝ ነው። ቤተክርስቲያን በትምህርቷ እመቤታችን ቅድስት ድንግል ማርያምን ፈጣሪ ናት ብላ የምታስተምርበትን የትምህርቷን ነገረ ማርያም ትምህርቷን አንድ ማስረጃ ያሳዩኛል። እሺ ሞልቷል። ሰዓት ጋር ተቀጥሎ
ሚዩት አንሱ መርጌታ ሚዩተው ተናንሱት። ሚዩት ኖት የቤተ ክርስቲያን ትምህርት ነው። መጽሐፈ ዚቅ ማለት የቆሎ ተማሪ ከእናት ከአባቱ ቤት ወጥቶ ድርቆሽ እየለመነ እየበላ መከራውን ላቡን ጠብ አድርጎ ተምሮ የምስክር ወረቀት ተቀብሎ የሚመጣበት ነው። በትምህርት ደረጃ ያልከው ዝም ብሎ የጸሎት መጽሐፍ አይደለም። መጽሐፈ ዚቅ ማለት የማህሌት መጽሐፍ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተዘረጋችበት በመላው ዓለም መጽሐፈ ዚቅ የሌለበት ቤተክርስቲያን የለም። እጅግ አስፈላጊ ስለሆነ ማህሌታይ ስለሆነ፣ ስለዚህ ከትምህርት ውጪ ዝም ብሎ ተስፋ ገብረስላሴ ያሳተመው ወይም ደግሞ እንትና ያሳተመው የተባለ መጽሐፍ አይደለም። ቤተክርስቲያኒቱ በግሏ በራሷ የዜማ መጽሐፌ ነው ብላ በራሷ ማተሚያ ቤት ያሳተመችው መጽሐፍ ነው። ይሄንን የቤተ ክርስቲያኒቱ አስተምሮ አይደለም ካልከኝ መጽሐፉን እየፈራኸው ስለሆነ ምንም ልረዳህ አልችልም። ቤተ ክርስቲያኒቱ ይኸውልህ አንተ የሊቃውንት ጉባኤው በመደበኛው በድጓው ለእግዚአብሔር የነበረውን ለጌታችን የነበረውን ለመርቆሬዎስ ይህ አይደል እንደኛ ጥያቄ ተበክሏል። ቤተ ክርስቲያኒቱ ብክለት ገብቶባታል፣ ውድቀት ገብቶባታል፣ የፈጣሪ ለፍጡር ሆኖባታል። ይህ እኮ ነው የኛ ጥያቄ። አሁን እኮ ሊቃውንት ጉባኤ ተብየው እኮ ሶፊ ጥያቄ ስላቀረብኩኝ መልሴ እየተመለሰልኝ አይደለም። እንደዛ እየመለስኩልህ ነው። አሁን ለምሳሌ ቆይ እየመለስኩልህ ነው። ሶፊ ለእሱ አይደለም ለእርሷ ለማናገር ጊዜ ልጠቀም ጊዜ ልጠባክንብኝ ፖዝ አድርግላቸው ሰዓታቸውን ችግር የለም። ግን ምን መሰለህ እንዳካሄድ አሁን አንተ ምንድን ነው ዘማርያም አልተመለሰልኝም እያልክ ያለ? ያልተመለሰልኝ ምን መሰለህ፣ አሁን ለምሳሌ እሳቸው መጽሐፈ ዚቅን አንስተዋል የሚጠቀሱልኝ ያነሱልኝ እሱ ነው አይደለ? ይሄን ቤተክርስቲያን እንዴት ትላለች? ከዛ ምን አልኩኝ፣ የሊቃውንት ጉባኤ በቀጥታ ጥያቄውን በተመለከተ የመለሱትን ሁለቱንም የመርቆሬዎስም የቤታችንም አሳይቻለሁ። ልክ እኔም እንደዚህ እሳቸው የጠይቁኝም በመጽሐፍ እንዳሳየው እሳቸውን በመጽሐፍ ይሄን በዚህ ምላሽ እንደዚህ ከተመለሰ እሳቸው መጽሐፍ ቤተክርስቲያን በትምህርቷ ክርስቶስን ሳይሆን ድንግል ማርያምን ፈጣሪ ናት ብላ የምታስተምርበትን አንድ ማስረጃ ከመጽሐፉ ገልጦ ያሳዩኝ ነው እያልኩ በቀጥታ መጽሐፍ ገልጦ ያሳዩ። እኔ ማብራሪያቸውን አልፈልግም። ልክ እንደኔ ቪዲዮን ያዞሩትና ከመጽሐፍ ጠቅሰው ያሳዩኝ። ስለዚህ ከዚሁ አንተ የፈለግከው አሁን ከመጽሐፈ ዚቅ ላይ ቤተክርስቲያኗ ድንግል ማርያም ፈጣሪ ናት ብላ ያስተማረችበትን ወይም ማስረጃዎቿን ከምታስተምርባቸው መጽሐፍቶች ከአንዱ ከፍተው ያሳዩኝ። ከየትኛውም መጽሐፍ ከመጽሐፈ ዚቅ ብቻ ነው፣ ከየትኛውም ቤተክርስቲያን መጽሐፍ ብቻ ግን ቤተክርስቲያን የትኛውም መጽሐፍ ኮራ ብለው ፈታ ብለው ቪዲዮን ወደ ያዞሩትና ገልጠው ይሄው ፈጣሪ ናት ብላችሁ የምትሰብኩበት ትምህርታችሁ ይሄ ነው በሉ። በጣም ጥሩ። ስለዚህ እንደዚህ እናደርግ። መርጌታ ጽጌ ስጦታው አሁን እሱ ጥያቄዎት እርስዎ ያነሱት መከራከሪያ የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድስት ድንግል ማርያምን ፈጣሪ ናት ብለው ነው የሚያምኑት ብለዋል። ያነሱት በሐሰት ነው እየከሰሱን ያሉት። እውነት ነው ብለው የሚናገሩ ከሆነ ከየትኛውም የቤተ ክርስቲያኗ መጽሐፍት መካከል ጠቅሰው ቦታውን ከፍተው ያሳዩንና ይሞግቱን እያሉ ነው። እርስዎ መቀጠል ይችላሉ። ሰዓት እንደገና ነው የሚይዝሎት። እሺ፣ ከቤተ ክርስቲያኒቱ ትምህርት አሁን አልተመለሰልኝም ብሎ ጣልቃ ገብቶ እንዲያቆመኝ እንዲበጠብጠኝ አልፈልግም። ምንም ልበል ምንም የኔ ጊዜ ነው፣ የኔ ድርሻ ነው። ካልተግባባን አልተግባባንም ብለን እናልፈዋለን። አልተመለሰልኝም ብሎ ይለፈው። እኔ መልስ ያልኩትን ግን አቀርባለሁ። በቤተ ክርስቲያኒቱ አስተምህሮ ድንግል ማርያም ፈጣሪ ናት ይላል። አይ ዘገበረት የሚለው ሌላ ይተረጎማል። ለምን ለሰራም ይሆናል፣ ላደረገም ይሆናል፣ ለፈጠረም ይሆናል። ለእግዚአብሔር ሲሆን ፈጣሪ ተብሎም ሊተረጎም ይችላል ነው የተባለው። እሺ እኔ ደግሞ ድንግል ማርያምን ይኸው መጽሐፈ ዚቅ ፈጣሪ አድርጓታል። አይ ለፍጡር ሲሆን ሰራ ይሆናል። ብቻዋን ታላላቅ ብርሃናትን ለሰራች ካለ እኮ አይ ብርሃናት ታምራተ ነው የሚለው እሱ የሊቃውንት ጉባኤ ፈጠራ ነው አልሁህ። ሊቃውንት ጉባኤው በመደበኛው እንዲህ አይልም ያለው ይኸው ከሊቃውንት ጉባኤ በፊት የነበረው መጽሐፈ ዚቅ ነው እኔ በእጄ ያለው። መደበኛ የምትለው አንተ ከኔ እጅ ያለው ነው። ሊቃውንት ጉባኤ ሌላ መጽሐፍ ዚቅ የለውም እያልሁ ነው። ድንግል ማርያም ፈጣሪ ናት። በቃ ታላላቅ ብርሃናትን ብቻዋን ለሰራች፣ ታላላቅ ብርሃናትን ብቻዋን ላደረገች፣ ታላላቅ ብርሃናትን ብቻዋን ለፈጠረች
ለድንግል ማርያም እንስገድላት፣ ለእርሷም እንገዛ ብሎ ፍጡርን እናምልክ፣ ለእሱ እንስገድ እያለ ነው። ሌላ ምንም ተልእኮ የለው። የመርቆሪዎስን ብለህ መልስ የሰጠው ከድጓው ለጌታ የነበረው ለፍጡር ተሰጥቶ ነው። ማን ነው የፈጣሪን ለፍጡር ቆርሶ መስጠት? ከየት መጣ? ይሄ ሙፋጭ አይደል እንዴ? ይሄ ክደት በደል አይደለም እንዴ? ለምንድን ነው ሊቃውንቱ ጉባኤው ይሄ ስህተት ነው ብሎ ያላመነበት? እንደ ተራ ነገር ለምን አንሻፎት ያለፋል? አሁንም ቢሆን እንኳን መች ታረመ ዚቁ? አሁን ሁሉ አላደለ ይሄ ችግር እንዴት ተላልፏል ተባለ እንጂ ለሽንገላ አላደለ ዚቁ። ከፈለክ ነገ እኔ እናንተ 4 ኪሎ እንገናኝና ቅድስት ማርያም ከፈለከው ሱቅ ገብተን ለምን መጽሐፈ ዚቀና ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሱቅ አላት አይደል? ለምን እዚያ እናየው? ታረመ የምትለውን ድሮው የለም የምትለው የድሮው የሌለውን ዚቅ እስቲ ያምጣልኝ፣ እንገናኝና እስቲ እንተያይ። እንዴ ለምን ድብብቆሽ ቲክቶክ ላይ ለምን ድብብቆሽ እንጫው? እኔ እኮ ወደ ሜዳ እንውጣ፣ ከቲክቶክ እንውጣና መስክ ላይ እንገናኝ እያልኩ ነው ያለሁት። እኔ እኮ የምፈራም የምሸማቀቅ ሰው አይደለሁም። ችግር የለብኝም። እኔ እውነታው ይሄ ነው። ድንግል ማርያም የኢያቄምና የሐና ልጅ ናት። ጌታ ስትጸንስ የ15 ዓመት ዕድሜ የነበራት ወጣት ናት ተብላ እያለ ዓለም ሳይፈጠር ከሰማይና ከምድር መፈጠር አስቀድሞ አንቺ ነበርሽ ብሎ ልክ በአካል እንደነበረች በሐሳብ ነው እንዳትለኝ፣ መላእክት ሁሉ ያገለግሏት ነበረ ተብሎ ደግሞ መላእክትም ሲያገለግሏት እንደነበረ ተደርጎ በአካል ያለች መሆኗን ነው የሚያሳየው። በሕሊና አምላክ ለነበረች መቼም መላእክት አመሰግኗት ልትለኝ አትችልም። ከሰማይና ከምድር መፈጠር አስቀድሞ አንቺ ነበርሽ፣ የሰማይ መላእክት ያገለግሉሽ ነበር ማለት ምን ማለት ነው? የፈጣሪን ቦታ መስጠት አይደለም እንዴ? ስለዚህ ወንድሜ ድንግል ማርያም አዋልድ መጻሕፍት እንደው ዋና እናትና መከራከሪያ ነጥባችን አድርገን ስላነሳናት ነው እንጂ ብዙ ሌላም ነገር አለ። እርሱ አልተጠበቀልኝም ስለምትለኝ ድንግል ማርያም ላይ ብቻ ባለው ብንወያይ በቂ ነው ለኔ። ስለዚህ ድንግል ማርያም እዚህ ላይ ፈጣሪ ናት። ምንም ወዲያ ወዲህ ልትለው አትችልም። እኔ ይኸውልህ አንተና እኔን የሚዳኘን የሚታዘበን ማዕት ህዝብ አለ እዚህ ታች። እንዴ እኔ ልንገርህ፣ እኔ ቤተክርስቲያኔ ለማዋረድም ለማሳፈርም የምናገር ሰው አይደለሁም። ለቤተ ክርስቲያኔ ክብር አሁንም ቢሆን ነውራችን ይወገድ፣ ገመናችን ይውጣ፣ ይገልበጥ፣ ይጥፋ፣ በእውነተኛው ኦርቶዶክሳዊነት እንቁም ነው የኔ አቋም እንጂ እኔ ስተትን አድበስብሶ ንጽሕት ናት ቅድስት ናት ምናምን በሚል መፈክር አይደለም እኔ። ስለዚህ ይሄው መጽሐፉ ያኔ ድሮም የተባለው አሁንም ያለው መጽሐፈ ዚቅ ይኸው ነው። ምንም ወደፊት ወደ ኋላ የሚባል ሊቃውንት ጉባኤው መጽሐፍ ይዘህ ጨርሰዋል። ሰዓት ጨርሰዋል። እሺ ዘማርያም ይቀጥሉ ይችላሉ። እንዳያችሁት ነው እንግዲህ ክርስቲያኖች ምንም ምላሽ የለም። እንደምታዩት ነው ምንም ነገር የለም። በቃ የምታዩት ምንድነው ምላሹ? ደጋግሞ ያንን ነገር ትችት፣ ነቀፌታ፣ እንገናኝ 4 ኪሎ ምናምን እና ቤተ መንግስት አለማለቱትም ጥሩ ነው። እንደውም እኔው እስቲ መልሱን እዚህ ጋር ነው ምንድነው ያሉት? ቤተ ክርስቲያን ናት ተሳስታ መርቆሪዎስን አምላክ አድርጋ ከዛ ስተት ነው ብላ የተናገረችው አይደለም። እንደዛም ይችላል። እኔዋ ምን ይላል እዚህ ጋር? በመሰረቱ ነው የሚለው አይደል? ለመርቆሪዎስ ተሰጥቶ የተነገረው ቃል ቀደምስ ብሎ በታተመው በመደበኛ ዚቅ አይገኙ ካልባለም ይላል። እኔ ጨምሬ ነው ያለችው። ተሳስቼ ነበር ነው ያለችው ቤተክርስቲያን አላለችም እኮ። ነገር ግን ግለሰቦች ከጊዜ በኋላ ድጓን ወደ ዚቅ ሲለውጡ ያስገቡት እንጂ መደበኛ ዘር አይደለም። ግለሰቦች ናቸው። በግለሰብ ደግሞ ይታተማል። እናውቀዋለን እንደሚታተም። ባለፈው አይተናል ገድለ ዮሐንስ መጥምቅ እንደታተመ በግለሰብ ደረጃ። የሊቃውንቱ ተሳስቼ ነበረ ነው ያለው። ግለሰቦች ነው ያደረጉት። ምን መደበኛው ዚቅ መጀመሪያ ግን እንደዚህ የለንም። እንደዚህ ያናምን የማን ነበር የሚናገረው? ቅዱስ ያሬድ ለማን የተነገረው? ድጓው ለጌታ የተናገረው የምስክርነት ቃል ነው መሰረቱ። ይሄ ሊቃውንት ጉባኤ ገጽ 26 ላይ ይሄ የዘማርያም የግል ምላሽ አይደለም። ይሄ ዛሬ እርሶ ሲጠይቁ ዛሬ አሳትመን ያመጣነው መጽሐፍ አይደለም። 1996 በኢህአዴግ ጊዜ የነበረ ነው የተመለሰ ምላሽ ነው። ይሄ መጀመሪያ ማወቅ አለብን። እሺ እዚህ ጋር ደግሞ ማስረጃ ላቅሳችሁ ማቅረብ ሳልቻሉን ይላቀር መስተበቁ ዘግዝትነ ማርያም ተመልከቱ። እዚህ ጋር መስተበቁ ዘግዝትነ ማርያም ተመልከቱ። ምን የሚል ቃል አለ? እመቤታችን ላይ ተአምር ያደርጋል እግዚአብሔር አምላክ። ምን ይላል?
ከመትረሴን ድልዋነ ለሰሚዓ ተአምሪሃ ለማርያም በአእዳዊሃ ዘከሰትከ ምን አድርገን በማን በእሷ እጆች አንተ ተአምራትን ለገለጥክ። ስለዚህ ተአምረ ማርያም ላይ ማለት እመቤታችን ቅድስት ድንግል ማርያም ያለ እግዚአብሔር የሰራችው ተአምር ማለት ሳይሆን እግዚአብሔር ራሱ በእጇ በድንግል ማርያም ተአምር የሰራበት ነው። ልክ እግዚአብሔር አምላክ በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር እንደሚል ይሄ ቃል በቃል እንደዛ የሚለው ይሄ ማስታወቁ ዘእግዝእትነ ማርያም ሳልስን ቆም ነው። ከዛ ጸልዩ በእንተ ወንጌል ቅዱስ ይላል። ተአምሪሃ ለማርያም የእመቤታችን ተአምር ማን በአእዳዊሃ ዘከሰትከ አንተን የገለጥከው በእሷ እጆች የገለጥከው ተአምሩን አንተ ነህ። የተአምሩ ባለቤት አንተ ነህ። ኦርቶዶክስ የምትለውማ ይሄንን ነው። ምንድን ነው ከዚህ ውጭ የተናገርነው? ለዘገብረት መንክራተ ማለት ነው። ተአምራትን ብታደርግ እመቤታችን በማን ኃይል፣ በማን ስልጣን፣ በማን ፈቃድ? በእግዚአብሔር ኃይል። እዚሁ ጋር እንመልከት። መስተበቁ ዘመስቀል ላይም ሲናገር ንዑንስግድ ለመስቀል ንዑንስግድ ለመስቀል ወለማርያም ድንግል ካልሆነ ለማርያም ዘንሰግድ ላቲ ለማርያም የምሰግድበት ምክንያት እስመ ነሣ ሥጋ እምሥጋ እግዚአብሔር ፈጣሪሃ እግዚአብሔር ፈጣሪዋ እሷ ምንድን ማለት ነው? ፍጡር እያለ ከስጋዋ ስጋ ከነፍሷ ነፍስ ነስቷልና ይላል እንጂ እመቤታችን ቅድስት ድንግል ማርያም እሷ ፈጣሪ ናት አይልም። የቱ ጋር ነው የሚለው? ለማርያምና ለመስቀል ስንሰግድ እግዚአብሔር ናቸው እያልን አይደለም፣ ፈጣሪ ናቸው ለን አይደለም። እስመ ነሣ ሥጋ እምሥጋ እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቷል። ያ ከስጋዋ ስጋ ከነፍሷ ነፍስ የነሳው መልአክ ነው አይደለም። ነብይ ነው አይደለም። ፍጡር ነው አይደለም። ማን ነው? ፈጣሪ ነው። ማን? እግዚአብሔር ምን ፈጣሪሃ ፈጣሪዋ ነው። የማን? የድንግል ማርያም ፈጣሪዋ ነው። ቅዱስ ኤፍሬም ሶርያዊ በሃይማኖተ አበው ላይ ድንግል ፈጣሪዋን ወለደችው እንዳለ ማለት። አሁን የፈለኩት ይሄንን ነው። ከየትኛውም ቤተክርስቲያን መጽሐፍ ላይ ድንግል ማርያም ፈጣሪ ናት ብላ ቤተክርስቲያን የምትሰብክበት ካለ አሳዩኛሉ። አንድ አላሳዩኝ። የለም። ምንድነው የሚሻላቸው? በቃ ይሄ መጽሐፍ እዚህ እየደጋጉ መተቸት፣ የሊቃውንት ጉባኤ መስደብ፣ መንቀፍ፣ እሱም በመስደብና እሱም በማዋረድ መዋል። አልልም እኔ እንደዚህ ለዘገብረት የሚለው ለዘገብረት መንከራተ ነው የሚለው ድንቅ ተአምር ለምታደርግ ነው የሚለው እንጂ ሰማይና ምድርን ብርሃናትን የፈጠረች አይልም። እንደዚህ አላምንም አለ ሊቃውንት ጉባኤ። እንደዚህ አይነት ትምህርት የለኝም አለ። ምንድናቸው እያሉ ያሉት? ጸጋ ስጦታ ደግሞ አይ ብላችሁ መኑ፣ አይ እንደዛ ብላችሁ ማመን አለባችሁ። እኔ የምለውን እሳቸው የሚሉትን ክደት እኛ መድገም እንድንፈልግ ይፈልጋሉ። አንደግመውም ማኛ ትምህርት የለንም እንደዛ ትምህርት። ይሄ ደግሞ የሰጠን ማን ነው? እግዚአብሔር አምላክ ነው የሰጠን። ለምን ማንኛውም ነገር እንከን ቢገኝ በግለሰብ ታይቶ የሚታረም ሳይሆን ያለን እኛ ሊቃውንት ጉባኤ ያሉባት፣ ቅዱስ ሲኖዶስ ያለባት፣ መዋቅር ያላት፣ ኃላፊነት ያለባት፣ አባቶች ያሉባት፣ እንከን እንኳን ቢኖር ማረም የሚችሉ ሊቃውንት ያሉባት ቤተክርስቲያን ውስጥ ያለን። በዚህ ምን እድለኞች ነን እንጂ ብድግ ብሎ የሆነ ግለሰብ የሚያርሙ ያስተካክለው ነገር የለም። የመርቆሬዎስም ይሄው እዚህ ጋር ተቀምጧል። የድንግል በቀጥታ ነው የመለስኩለት። እርስዎ ግን በቀጥታ ልክ እንደዚህ መጽሐፍ አሳይተው ቤተክርስቲያን ከምትጸልዩ ጸሎት ይችላል። ከአዋልድ መጽሐፍቶቹ ደስ ካሉት መጽሐፍ ድንግል ማርያምን በፈጣሪ ቦታ ተክታ ፈጣሪ ነሽ አንቺ ሰማይና ምድር የፈጠረሽ የምትሰብክበት አሳዩን። የለም፣ ከየትም ሊመጣ አይችልም። የለንም፣ ዘይ ትምህርትም አይኖረንም እኛ። እሺ ሰዋል ዘማርያም። እሺ እንግዲህ ቅድም አንደኛው ነገር መርጌታ ጽጌ ስጦታው ሲናገሩ የነበሩት ያው በዚህኛው ሀሳብ ላይ እዚህ ላይ እንጨርስና ገድላት ጸረ ክርስቶስ ናቸው ብለው ሁለተኛ ንግግር እየተናገሩ ስለነበረ በሱ ዙሪያ ይናገሩና ከዛ ዘማርያም ስላለ በሱ ጉዳይም ስለሆነ ሀሳብ ላይ እዚህ ላይ እንጨርስና ገድላት ጸረ ክርስቶስ ናቸው ብለው ሁለተኛ ንግግር እየተናገሩ ስለነበረ በሱ ዙሪያ ይናገሩና ከዛ ዘማርያም ስላለ በሱ ጉዳይም ስለሆነ የመጣው እንቀጥላለን ማለት ነው። መቀጠል ይችላሉ። አሁን ይቅርታ አድርግልኝና በቃ ድንግል ማርያም ፈጣሪ አለመሆኗን ማመን አለባቸው። አለበዛ ማስረጃ ያምጡ። እዚህ ጋር ይቅርታ መጠየቅ አለባቸው። ቆይ ደምረው። እሺ ስለዚህ ያው መቀጠል ይችላሉ። መርጌታ አመሰግናለሁ። ገድላት፣ ድርሳናት፣ የታምራት መጻሕፍቶች የሚባሉት በቅዱሳን ስም የተጻፉት በሙሉ ጸረ ክርስትና ናቸው። የክርስቶስን አዳኝነት ያፈርሳሉ፣ ይቃወማሉ። የራሳቸውን የደህንነት መንገድ ዘርግተዋል፣ አዘጋጅተዋል ነው አንዱ የኔ ተቃውሞ። ለምሳሌ ታምረ ማርያምን መጥቀስ በሰፊው እንችላለን። ወደ ሌሎች ገድላት ትንሽ ወሰድ ላድርጋችሁና
በገድለ ገብረ መንፈስ ቅዱስ፣ በገድለ ተክለ ሃይማኖት፣ በገድለ ክርስቶስ ሰምራ በእነዚህ እንኳን ያሉትን ነገሮች ብንመለከት ከፍተኛ የሆነ አጋንንታዊ ልምምድ አለ። በገድለ አቡነ ተክለ ሃይማኖት አንደኛ በተቅማጥ የሞቱ ሰውዬ ተቅማጣቸው ከክርስቶስ ስቅለት ጋር እኩል እንደተቆጠረ አድርጎ ራሱ ጌታችን መጥቶ ወናሁ ትመውት በሕማመ ብድብድ ወለዛቲ ሕማመ ከሬስያ ከመስቅለት እነሆ በክፉ ሞት በተቅማጥ ትሞታለህ። ብድብድ የሚለው ቃል በግዕዙ ወረርሽኝ ነው። ስለዚህ ወረርሽኝ የሚለውን ቃል ራሱ የገዳሙ መነኮሳት ባሳተመው ገድለ ተክለ ሃይማኖትም ተቅማጥ ብሎታል። ሊቃውንት ማነው የትንሣኤ ዘጉባኤ ማተሚያ ቤት ያሳተመውን ገድለ ተክለ ሃይማኖት ተቅማጥ ብሎታል። ስለዚህ በአማርኛው ላይ ተቅማጥ በሚለው ነው የተስማሙት። እኔም ያንን ሐሳብ ተስማምቻለሁ። ብድብድ ብሎ ቢለውም ቸነፈር ነው፣ ወረርሽኝ ነው። ነገር ግን ከወረርሽኝ አንዱ ተቅማጥ ነው ብለው እነሱ ግን ተቅማጥ አድርገውታል። እሺ እኔና ዘማርያም የሚያነጋግረን ሊቃውንቱም ይሁን የገዳሙ መነኮሳት በተቅማጥ በክፉ ሞት ትሞታለህ፣ ይችን እንደ ስቅለት የቆጥርልሃለሁ ብሏቸዋል። ስለዚህ የተክለ ሃይማኖት ተቅማጥ ወይም ቅዘን ከክርስቶስ ደም ጋር እኩል ነው፣ መድኃንን ይሰጣል ይላል። ሌላው ሐሙስና እሁድ እባብ የገደለ መንግስተ ሰማያት ይገባል ይላል። እኛ የምንድነው በክርስቶስ ደም እንጂ በእባብ ደም አይደለም ነው እኛ እያልን ያለ ነው። ይሄ የመተተኞች የአስማተኞች የጠንቋዮች አስተምሮ ነው። ይሄ ከእባብ ጋራ ከጊንጥ ጋራ ከምናምን ጋራ ያለ ልምምድ የአስማተኛና የጠንቋይ እንጂ የእውነተኛ ቤተክርስቲያን መለያ ሊሆን አይገባም። የጻድቅም አስተምሮ ታሪክ ሊሆን አይችልም። ሰይጣን አምኖ ተገርዞ መንኩሶ መንግስተ ሰማያት ገባ። እንዲሁም ወደ ዳውሮና ወደ ቦረና ሂዶ ስብከተ ወንጌል ሲያገለግል በጾም በጸሎት ተወስኖ ሙቶ መንግስተ ሰማያት ገባ። ጸሎቱ በረከቱ ይደርብን ተብሎ በገድላት አንደበት በተባለ መጽሐፍ ተጽፏል። ማህበረ ቅዱሳን ሱቅ ላይ እየተሸጠ ነው። ገድለ ክርስቶስ ሰምራ ላይ የሚያዝያ ይሁን የካቲት አላስታውስም አሁን ጌታችን መጣና የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ተመልከት። እንግዲህ የ4 ወር የዝናብ ነጠብጣብ የሚያክል ነፍሳት ቁጥር ከሲኦል ወደ ገነት ታወጭ ዘንድ ቃል ኪዳን ገባሁልሽ ብሎ የ4 ወር የዝናብ ነጠብጣብ ያክል ነፍሳትን እንድታድን ቃል ኪዳን ተሰጥቷታል። ይሄ ማለት ዓለም 7 ጊዜ ቢፈጠር እንኳን ይሄን ቁጥር አያገኘው። 4 ወር ነጠብጣብ ማለት ድፍን አንድ ክረምት ማለት ነው። የአንድ ክፍለ ከተማ ዝናብ በአንድ ቀን ሌሊት የዘነበ እንኳን ቁጥሩ ከስላሴ በቀር ፍጡሩ አያውቀውም እውነት ለመናገር። ነገር ግን የ4 ወር የዝናብ ይሄማ ከሆነ ክርስቶስ ሰምራ ዓለምን ጨርሳ ድነዋለች። እሺ ጨርሰዋል። ነገሩ ተጠናቋል። እሺ ዘማርያም ይቀጥሉ። እሺ በተቻለ መጠን ግን መጽሐፉን እያሳየን ቢሆን በጣም ይመረጥ ነበረ። እኔው የቅድሙን አንድ ነገር ላሳይና ስተቱን ይሄ መጽሐፍ ስለጠቀሱት ማለት ነው። የእመቤታችን ነገር አንዱ ርዕሰ ገድል ወደ አንዱ እየዘለልን ያለ ነው። እስካሁን ድረስ አንድ መረጃ አልመጣልኝም። እመቤታችን ቅድስት ድንግል ማርያምን ቤተክርስቲያን ፈጣሪ ናት ብላ በግልጽ የጻፈችበትን ማስረጃ አምጡ። በቃ ትክክለኛው አሁን ነገር ማፍረጥ ያለብን እዚህ ጋር ነው። ብዙ ርዕሰ ጉዳይ በአንድ የመርገጥ አይደለም። ሰው መድማት አለበት። ርዕሰ ጉዳይ አንድ ርዕሰ በደንብ ማድማት አለብን። ከመጣሽ ማርያም ታምጣሽ ብለን ማለት። ከዛ ውጭ ግን አንዴ ገድለ ተክለ ሃይማኖት፣ አንዴ ገድለ ክርስቶስ ሰምራ፣ አንዴ መርቆሬዎስ እየዘለልን ስንሄድ ግን በቃ በጥባጭነት ነው የሚሆነው። የመረጃ ሰው ነው መሆን ያለብን። መጽሐፉ ማሽከርከር አይደለም ማየት ነው ያለብን። እሺ እንዳያስቷቸው ተጠንቀቁ የሚለው መጽሐፍ ጠቅሰው አዲስ አበባ ሐምሌ 4 1986 ይሄን ያሳዩ። ይሄ አይደል ያሳዩ። በቃ አለቀ። ይሄን እኔው ምንድነው ያለው እዚህ ጋር እመቤታችን ጥንተ አብሶ የለባትም ይላል። ከዛስ እመቤታችን ቅድስት ድንግል ማርያም ጥንተ አብሶ አለባት ላሉት ቤተክርስቲያን ስለእመቤታችን የምታስተምረው ትምህርት የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ፍጡራን ሁሉ የተለየች ከፍተኛ ነው። እሺ የተለየና ከፍተኛ ነው። አምሳያ እኩያ ጓደኛ አላት ብላ አታስተምርም። እሺ መገኘቷም ከሰው በተፈጥሮ ሴት ብትሆንም
የግብር ጓደኛ የላትም። በደንብ ስሙ። ምን መገኘቷ ከሰው ተፈጥሮ ጾታ ቢሆንም የግብር ጓደኛ የላትም። እንደ ድንግል ማርያም የአምላክ እናት የለች። ልዑል እግዚአብሔር በተፈጥሮ አልቆ በክብር የፈጠራት ናት። ምን ያላት ናት? የፈጠራት ናት። ይህን እኮ ነው የሚናገረው። እንቀጥል። ለእናት ለአባቷ የብፅዓት ልጅ ናት፣ የስለት ልጅ ናት። በዚህ መሰረት በእናት በአባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስተ ሰማያዊ እየተመገበች ኖራለች። እሺ፣ ልዑል እግዚአብሔር ከእናቷ ማህፀን ስለመራ በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛትም። ተፈትሖ ማህፀን ልማደ አንስ ርስሐተ ኃጢአት የለባትም። ታዲያ ቤተክርስቲያን ምንድን ነው ከዚህ ውጭ የምታስተምሩት ትምህርት? ምን ያላት ናት? በተፈጥሮ አልቆ አክብሮ የፈጠራት ናት። ገጽ ስንት? 28 የፈጠራት ናት። ምንድን ናት? ፍጡር ናት። ምን ነው ገጽ 30 ሲያነቡልን ገጽ 28ን ዘለሉት? መጽሐፉ ያለ እንደሚናገረው ጥንተ አብሶ የለባትም ያለችው እዛም እዚህም ከመርገጥ። ሁለተኛ ቅድም ላነሱ ጥያቄ አሁንም ጥያቄ ነው የማቀርበው። ምክንያቱም ድንግል ማርያም ፈጣሪ ናት የሚሉ ስላላሳዩኝ የቱ ጋ ነው ገድለ ተክለ ሃይማኖት ላይ የአቡነ ተክለ ሃይማኖት በሕማም ማረፋቸውን ከክርስቶስ ስቅለት ጋር እኩል ነው የሚለው? እንደ ስቅለቴ ነው የሚለው ወይስ ስቅለቴ ነው የሚለው? አንድ። ሁለተኛ ይህ ሰይጣን ብለው የነገሩት ያ ሰው ሰይጣን ያደረበት ሰው ነው ወይስ በቁሙ ሰይጣን ነው ይላል? እርሱ ነው መረጃውን የጠቀሱት። ገድለ ተክለ ሃይማኖትን የጠቀሱ ምዕራፉን ገልጸው ለሰው ሰይጣን ነው በቁሙ የተጠመቀው፣ ይሄ ሰው አልነበረም ብለው ገልጥ ያሳዩናል። ከዛ ደግሞ ቀጥሎ እንዳሉት ሄዶ በዳውሮና በዛ ሄዶ ስብከት አገለገለ። ይህንም ከገድለ ተክለ ሃይማኖት ያቀርቡናል። ከዛ ወደ ገድለ ክርስቶስ ሰምራ እንመጣለን። አሁን ላቀረቡ ሁለቱም ጥያቄ ከገድሉ ከራሱ የእርሶ ምላሽ አልፈልግም። ከራሱ ከገድሉ እያነበቡ ይሄው ከዳውሮ ሄዶ እዚህ ያገለገለበት ይሄ ሰው መጀመሪያ በቁሙ ሰይጣን ነው የሚለው ልቡሳነ ስጋ ይላል ወይስ አይልም? ስጋ የለበሰ ሰይጣን ነው የሚለው ያ ማለት ሰው ሆኖ ግን ሰይጣን ያደረበት ልቡሳነ ስጋ ነው የሚለው ገድለ ተክለ ሃይማኖት ያውም ደብረ ሊባኖስ ገዳም ያሳተመው ነው የሚለው ወይስ ሰይጣን ነው የሚለው? ሰይጣን አጠመቁት ነው የሚለው? ክፈቱትና ያሳዩን፣ ህዝቡ ይፍረድ። እንደው ዌልካም። አሁን እንቀጥል። እሺ ይቀጥሉ መርጌታ። መልካም ከጀመረበት ልነሳና ስለ ድንግል ማርያም ከተናገረበት አሁን ዘማርያም ገጽ 28ን አንብቦ ገጽ 29ንም አልደረሰም፣ ወደ ሌላው ነው የሄደ። ገጽ 30 ላይ እዚሁ መጽሐፍ ገጽ 30 ላይ ሂድልኝና እንነጋገር። ግድ የለም አሁን ገጽ 30 ላይ ና። ገጽ 30ን አውጣው። ይጠቀሙ። እኔ በራሴ መልሳለሁ። ይቀጥሉ። እርሶ ራሱ ያንብቡት። ይቀጥሉ። ደግመህ እንድታነብልኝ በኋላ በአንተ መጽሐፍም ስላለ ገጽ 30 ላይ አንተ ያብራራኸውን እየተናገረ መጣና መጨረሻ ነገሩን ሲቋጭና ሲደመድም ግን ክፉ አሟሟት ሙቶ ነው መጽሐፉን ወደ መቋጫ ያመጣው። ከዚህ ወጥቶ ነው የሚለው። ያንን ሲያብራራው አሁን ዘማርያም ሲናገር እንደነበረው አይነት አመጣጥ መጣና ከዚህ ወጥቶ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው። እሷ ሰው ናት። እችን ነው የምፈልጋት እኔ። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጽሐፍ መሳሳት ብቻ ሳይሆን በደል፣ ድፍረት፣ ክህደት የማይሰራ ኃጢአትም ነው ይላል። እንግዲህ ከዚህ የበለጠ ድንግል ማርያምን አምላክ ወደ ማድረግ ያን ያህል ከፍታ መሄድ ምንም ማብራሪያ አይጠበቅብኝም። ሊቃውንት ጉባኤውን ማመን አለብን ካልህ ድንግል ማርያም ሰው ናት ከሰማይ አልወረደችም ብሎ መናገር ድፍረት ነው፣ የማይሰራ ኃጢአት ነው ብለዋል ሊቃውንት ጉባኤው። ስለዚህ ለዚህ ማብራሪያ እንድትሰጠኝ። በተረፈ ገድለ ክርስቶስ ሰምራ ላይ ማነው ገድለ ተክለ ሃይማኖት ላይ አለ ያልከውን ከመጽሐፉ አሳየኝ ያልከው መጽሐፎች በሙሉ አሁን ቢሮ ናቸው ያሉት።
እዚህ ላይ የሉም። እዚህ ክፍል ቤቴ መኖሪያ ቤቴ ላይ የሉም። ካስፈለገ አንተም ታውቀዋለህ፣ እንዴት መጽሐፉ እንደሚል አንተም ታውቀዋለህ። ወናሁ ትመጉት በህማመ ብድብድ ወለዛቲ ማመ ከሬስያ ከመስቅለቴ፣ እነሆ በክፉ ሞት በተቅማጥ ትሞታል። አንዲት ፊደል እንኳን ከግዕዝም በአማርኛም አልሸራረፍኩም። ሳመነዥከው የኖርሁት እጸድቅበታለሁ ብዬም ሳነበው የነበረ አሁን ደግሞ ለመቃወም በደንብ ተዘጋጅቼ የመጣሁበት ስለሆነ አልሳሳትም፣ አልዋሽም፣ ራሴንም እንደዚህ አላረክስም። እነሆ በክፉ ሞት በተቅማጥ ትሞታለህ። ይችንም ተቅማጥህን እንደ ስቅለቴ እቆጥርልሃለሁ። ለአንተ ብቻ አይደለም፣ በዚህ ገዳም በዚህ ተቅማጥ ለሚሞቱ ሁሉ ነው ብሎታል። ስለዚህ ተቅማጡ እንደ ስቅለት ተቆጥሯል። የክርስቶስ ስቅለት ዓለምን ለመዋጀት ለዓለም ቤዛ ነው የሆነው። እንደ ስቅለት ካለውና ካነጻጸረው የተክልየ ተቅማጥም እንደ ክርስቶስ የክርስቶስን ቤዛነት ያክል ስፍራ አለው ማለት ነው። ሌላው ፈጠን ልበልንህና ሰይጣን የሚለው በቁሙ ሰይጣን ነው ጋኔን ነው ወይስ ልቡሰ ስጋ ነው ያልኸው? መጀመሪያው እኮ አባታችን አቡነ ተክለ ሃይማኖት ደቀ መዛሙርቶቻቸውን ይዘው ወደ መንገድ ሲሄዱ ከባህር ወጥቶ ጋኔኑ ነው የሚለው። ጋኔኑ በደቀ መዝሙራቸው ላይ አደረ፣ ያዘው፣ እሳቸው ታያቸው። ስለዚህ ጋኔን በሰው ላይ የሚያድር ጋኔን ነው ሲጀመር። አንዳንድ ሰዎች አይ ሰውም እንደ ስራው ሰይጣን ይባላል የሚል መላምት ተሰጥቶበታል። ይሄ ግን ለየት ያለ ነው። ጋኔን በሰው ላይ ያደረ ነው። ስለዚህ እሳቸው ደግሞ አማተቡበት እና ጋኔን በሰው የሚያድር ጋኔን ነው በቁሙ እንጂ ልቡሰ ስጋ የለም እንደዚህ የሚባል ነገር ጋኔን ነው። ራሱ ቃሉም ጋኔን ነው የሚለው። ይህንን በሚገባ አውቃለሁ፣ እርግጠኛ ነኝ። እኔ ዛሬ ብቻ አይደለሁም፣ በሚቀጥለው ሶፊ ማስረጃችሁን አጠናክራችሁ የሚለ ከሆነ መጽሐፎችን ስብስብ አድርጌ ልቅም አድርጌ ራሷ ቤተክርስቲያኒቱ ያሳተመችው የተስፋንም እንኳን አይደለም ሌላ ግለሰብም አይደለም። አሁን አንተ ቅድም ገድላት በግለሰብ ይታተማሉ አልክ። መጽሐፈ ፂቅ ግን በግለሰብ አይታተምም። ድጓ በግለሰብ አይታተምም። የዜማ መጻሕፍት በቤተክርስቲያኒቱ ብቻ ነው የሚታተሙት። እምሞግት ቤተክርስቲያኒቱ ባዘጋጀችው መጽሐፍ ነው። ስለዚህ እኔ ዝም ብሎ ማንም ነጋዴ ባሳተመው አይደለም። ገድለ ክርስቶስ ሰምራንም የጠቀስኩልህ ቤተክርስቲያኒቱ ራሷ ባሳተመችው ነው። አብሮ ባሳተመው ነው። ይሄ የነጋዴ ጉዳይ አይደለም። ነጋዴስ ቢሆን ተስፋ ገብረ ስላሴ አይደል ለረጅም ዘመናት ቤተክርስቲያኒቱን እያሳተመ እያከፋፈለ አሁን ሁሉ አይደል የገብረ ስላሴ መጽሐፍ በቤተክርስቲያኒቱ በቤተ መቅደስ ተሰግስጎ ያለው የግለሰብ ነው አይመለከተንም ትላለህ እንዴ? ይመለከታል። ጨርሰዋል መሪጌታ። እሺ ሶፊ፣ አሁን ከዚህ በኋላ መቀጠል ያለን አይመስለኝም። ምክንያቱም ርዕስ ያነሳው አካል ርዕሱ ላነሳበት ነገር ታማኝ መሆን አለበት እንጂ ቢሮ ላለ መጽሐፍ እዚህ ጋር ማንሳት ተገቢ አይደለም። ምክንያቱም አሁን እኔ የገባሁት እዚህ አንተ ጋር ስገባ ማስረጃ እያሳየን መጽሐፍ እየገለጥን ማናሳይ ከሆነ እኔ ቢሮ ለተቀመጠና ቤቴ ለተቀመጠ ማስረጃ ምን ቢሆን አሁን እዚህ ጋር ማወራው ወይ መጀመሪያ እሱን አለማውራት ነው። በቃ በዚህ ጉዳይ ላይ ተዘጋጅቼ መጽሐፉን አደራጅቼ ስመጣ እንወያያለን። ዌልካም። እኔ ገልጬ መጽሐፍ ገጽ በገጽ ማሳይበት፣ እሳቸው ግን እንደዚህ ይላል ግን ቢሮ ስላለ እንዲህ ብለህ ተቀበለው ብሎ መናገር አይቻልም። እንዴት ይሆናል? እኔ ማስረጃ ሳይ እሳቸው ግን በንግግር ብቻ የሚገልጹት እንዴት ነው የሚሆነው? ዘመኑ የሰለጠነ ነው። መጽሐፍ ገልጦ መናገር። መጽሐፍ አጠገባችን ከሌለ አፋችን መሰብሰብን ያለብን። ትዝ ያለን ሁሉ ማውራት የለብንም። ምክንያቱም በእርግጠኝነት ስለምናገር ነው። ገድለ ተክለ ሃይማኖት የጠቀሳቸው ስለሆኑ ማስረጃውን የመጥቀስ ግዴታ የለብኝም። የጠቀሱ እሳቸው ስለሆኑ ከፍተው ግን መጽሐፉ ላይ ልቡሳነ ስጋ ማይል ከሆነ እኔ ይቀጣለሁ። ለዛ ነው ክፈቱ ያልኳቸው። አሁን ክፈቱ ስላቸው መጽሐፉ የት ነው አሉ? ቢሮ ነው ያለው አሉ። መጽሐፉን ገልጦ ማሳየት አለበት። ማሳዩ እኮ ለምን እወያያለሁ? እኔ ቢሮ ነው ያለው መረጃን አደራጀ። በቃ መረጃዎችን አደራጅ ሲመጡ ልወያያ እንጂ እሳቸው መረጃውን ባላደራጁበት በቪዲዮ ባላሳዩበት መረጃ ላይ እኔ መጽሐፍ እየገለጥኩኝና ቪዲዮ እያሳዩ መቀጠል የለብኝም። አንፌር ነው የሚሆነው። ስለዚህ መቀጠል አለብኝ ብዬ አላስብም ሶፊ፣ መረጃ በሌለበት ማለት ነው። እሺ ምን ይመስሎታል መርጌታ? ትንሽ ደቂቃ 1-2 ደቂቃ ስጠኝ። ገድሉን አንደኛውን ገድል ገዳሙ ያሳተመውን አግኝቼዋለሁ።
ከቢሮ መጣ ደግሞ እሺ ሰማለው ድንገት የማርያምም ሲያስረዳም መሪጌታ ጽጌም ሲያስረዱም ደቂቃ የሚያንሳቸው ከሆነ ጠይቃቸው ደቂቃ መጨመር ካለበት ቢጨመር ሞር ደግሞ ደቂቃ እንጨምራለን። ከዛ በፊት ግን እሳቸው መረጃ የሚሉትን መጽሐፍ ያገኙና እና ጥያቄ የሆነብኝ እሳቸውም እየጠየቁ ነው። የማርያምም እንዲጠይቅ እድሉ ቢመቻች ነው ምለው። አመሰግናለሁ። እሺ በዚህ አጋጣሚ ከዚህ ጋር ተያይዞ ገድለ ድርሳናት እሳቸው ገድለ ዮሐንስ ማነው ገድለ ክርስቶስ ሰምራን ሳነሱ እኔም እርሶ ልጠይቅና በመጽሐፍ ቅዱስ ፍጡር ቤዛ ይባላል አይባልም? በሐዲስ ኪዳንም በብሉይ ኪዳንም ይህንም አያይዙ ይመልሱልኝ። እሺ አያይዘው ይመልሳሉ። ከ5 ደቂቃ በላይ ካስጨመርኳቸው ሰዓት እያስጨመርኩ ነው ማለት ነው። ዘማርያም ለአንተም እጨምራለሁ ማለት ነው ሰዓት። በቃ ባገኙት ላይ መወያየት ይችላሉ። ኮፒ ሊንክ ሼር አድርጉት፣ ታብታብ አድርጉትና እስከዛ ያላችሁ ሰዎች በጣም አመሰግናለሁኝ። ከኛ ጋር ስላላችሁ ብዙ ሰው እንዲሰማው እንዲደርስ እንዲሆን እንደዛ እያደረግን አብረን እንቆይ። ስለዚህ ኮፒ ሊንክ ሼር አድርጉት። ያው ብዙ አልተደረገም፣ ብዙ ሰው ቁጭ ብሏል፣ ግን ብዙ አልተደረገም። ስለዚህ እሳቸው ልክ እንዳገኙ ይጀምራሉ። እንደዛ እያደረግን በጣም ደስ የሚል ነው። ከታችም ያላችሁ ኮሜንት ላይ ያላችሁ እዚህ ገስት ላይ ያላችሁ በጣም በጨዋነት ደስ በሚያሰኝ የማይጥመን ነገር እንኳን እየተነገረ ቢሆን እንኳን በትዕግስት አብረን ስላለን በጣም አመሰግናለሁ። እግዚአብሔር ያክብራችሁ ሁላችሁንም። በእንደዚህ ሲኮን የሚሰሙም እኛም እናተርፋለን። በጣም አመሰግናለሁ። ዝግጁነት መሪጌታ? አዎ ይቀጥሉ፣ መቀጠል ይችላሉ። በትልቁ ላርጎቱ። እሺ ወእምዝ ይሄ ምዕራፍ 48 ገዳሙ ያሳተመው ነው። ገዳሙ ያሳተመው ምዕራፍ 48 ገድለ ተክለ ሃይማኖት፣ ታምረ ተክለ ሃይማኖት፣ መልካ ተክለ ሃይማኖት በግዕዝ በአማርኛ ነው የሚለው። ዘአይተሞ ደብረ ሊባኖስ ገዳም ይላል። 2004 ዓመተ ምህረት የታተመ ገድለ ተክለ ሃይማኖት ነው። 2004 ዓመተ ምህረት ምንድን ነው የሚለው? ምዕራፍ 48 በነገራችን ላይ ቤተ ክህነት ያሳተመው፣ ተስፋ ገብረስላሴ ያሳተመው፣ ገዳሙ ያሳተመው በገጽ ልዩነት አለው። ምክንያቱም መቅድም ሲጽፉ አንዱ ሰፋ አድርጎ መቅድም ማብራሪያ ሲጽፍ፣ ለምሳሌ ገዳሙ ገድለ ተክለ ሃይማኖትን ሲጽፍ በግራኝ መሐመድ ጊዜ ጥቃት የደረሰባቸውን መነኮሳቱን ታሪክም ከመግቢያው ላይ ሰፋ አድርጎ ስላስገባ ገጹን አሸጋሽጎታል። ስለዚህ ይሄንን ገጽ ይዛችሁ የቤተ ክህነት ያሳተመውን ብታዩት ላታገኙ ትችላላችሁ። ስለዚህ ገጽ ስናገር የዚህን መጽሐፍ ገጽ ብቻ እንደተናገርኩኝ እንድትገነዘቡልኝ እፈልጋለሁ። 246 ገጽ ላይ ነው። ወእምዝ እዚያ ሶስቱ አቡነ ተክለ ሃይማኖት ውስተ አይጉር ነበረ አተ ዕለት ሀበ ድንጋጌ ባሕር ወወፃ ጋኒ። ቪዲዮ በርቶ ወደ መጽሐፉ አድርገው ያሳተመው ማን እንደሆነና ቪዲዮን በርቶ እያስነበቡ ቢያደርጉ ቪዲዮን ያዙርና ወደ መጽሐፉ ያሩልን እያየን እንድናየው። ቪዲዮን ያዙ። ቪዲዮ ወርቃማ አሳታሚው ደግሞ ስለዚህ ቪዲዮን ወደ መጽሐፉ ያርጉትና እያነበቡ ይንገሩ። መጽሐፍ እኔ እዚህ ላይ በቪዲዮ አሁን እንዴት ትንሽ ለማሳየት እቸገራለሁ። ምክንያቱም እኔ ገጽ ከተናገርኩ ምዕራፍ ከተናገርኩ የእናንተና የኔ እዚህ ላይ መፋጠጡ አስፈላጊ አይደለም። ካልያዝኩትኝ እናንተ መጽሐፍ ይዛችሁ ሞግቱኝ ካስፈለገ፣ አሊያም መጽሐፉን በምታመጡበት ቀን ልትከራከሩኝ ትችላላችሁ። ስለዚህ አቅጣጫ ላሳያቸው ካሜራ እንዴት እንደሚዞር። ምክንያቱም ካሜራ ማብራት ከቻሉ ከካሜራው ማብራት አጠገብ ማዞር ይቻላል።
ካሜራ ማብራት ከቻሉ አጠገቡ ማዞር ይቻላል። አዙሩት። አሁን ካሜራውን አብሩት። ከካሜራው አጠገብ ካሜራውን ካበሩት በኋላ ከካሜራው አጠገብ 4 ማዕዘን አለች። እሷን 4 ማዕዘን ሲነኳት ይዞራል ማለት ነው። ችግር የለም። ካቃቶት ወይ እኔ እዚህ አበራለሁ ወይ ችግርም ይቀጥሉ። በቃ ቆይ ካልቻሉ ችግር የለም። ምንም አያሳስብም። ያንብቡት፣ ይቀጥሉ። ጎን ለጎን ላርጋችሁና እሳቸው ያንብቡ። አንተ መጽሐፉን ማድረግ ይችላል። ችግር የለም። ይታያቸዋል። ይሄው አዙሬዋለሁ። አይ ተውት፣ በቃ ወደ ራሱ አርጉት። መሪጌታ ካሜራውን አሁን አብሩት። ካሜራውን የእርሶን ካሜራ አብሩ። ካዞሩት የእርሶን ካሜራ አብሩ። ከዛ ሴቭ በሉት። ሴቭ አይታያችሁም? የእርሶን ካሜራ አብሩ። የእርሶን ካሜራ ሴቭ በሉት። ሴቭ ከታች ሴቭ በሉት። ታች ላይ ሴቭ በሉት። ቆንጆ ነው። ይቀጥሉ። አሪፍ ነው። ይኸው ወእምዝ እንዚያን ሶስቱ አቡነ ቅዱስ ተክለ ሃይማኖት ውስተ አሃይጉር ነበረ ሀተ ዕለተ ሀበ ድንጋገ ባሕር ሀበ ድንጋገ ማይ ወወፃ ጋኔን እማይ ወአሃዘ ረዶ ለአቡነ ቅዱስ ተክለ ሃይማኖት። በአማርኛው ከዚህ በኋላ አባታችን ተክለ ሃይማኖት በየሀገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ልቡሰ ሥጋ ጋኔን ከባህሩ ውስጥ ወጣ። ጋኔኑም የአባታችንን ደቀ መዝሙር ያዘው። ልቡሰ ሥጋ ምን ማለት ነው? ልቡሰ ሥጋ ማለት ሥጋ የለበሰ ሥጋ የለበሰ ማለት ሰይጣን ማለት ነው። ይኸውልህ አሁን ነው አይደለም? የሶር ነው ጥያቄው። ልቡሰ ሥጋ ማለት በቁሙ ሰይጣን ማለት ነው። አሁን አንተ ጣልቃ ገብተህ አትረብሸኝ። ይቀጥሉ። በራስህ ጊዜ ልታበራራ ትችላለህ። እኔ እስከ መጨረሻው አነበዋለሁኝ ጊዜ ከተሰጠኝ ትንሽ ለፍጥነት ያንብቡ። መሪጌታ ተረጋግተው ያንብቡ። ለእርሶም ጊዜ እንጨምራለን፣ ለዘማርያም ለእሳቸውም ጊዜ ስለምንሰጥ ተረጋግተው እንትን ይበሉ። ዘማርያምም ምናልባት እሳቸው ቢሳሳቱ እንኳን እርሶ በእሱ ጊዜ እያረሟቸው እዚህ ጋር ቅድም የተናገሩት ነገር ስህተት ነው ብለው ማረም ይችላሉ። እኛ እንማራለን። እንደሱ እያደረግን መቀጠል ይችላሉ። መሪጌታ እዚህ ላይ ከባህር ወጥቶ ጋኔን ያዘው ነው የሚለው። ግዕዙ ጋኔን ነው የሚለው። ልቡሰ ሥጋ የሚልም የለውም። ማለት ከነበረበት ግዕዙ ላይም ነበር መገኘት የነበረበት። ምክንያቱም ራሳቸው ያዙሩት። ወደ እርሱ አዞረዋለሁ። ወደ እርሱ አድርጉት። እዚህ ላይ ግዕዙ ጋኔን ካለው ትርጉም ላይ በጥንቃቄ እንደተጻፈው ጋኔን ነው መባል የነበረበት። ልቡሰ ሥጋ ከተባለ ግዕዙን እስካሁን ድረስ ከ13ኛው መቶ ክፍለ ዘመን ጀምሮ እስከ አፄ ኃይለ ሥላሴ በአማርኛ እስከታተመበት ጊዜ ድረስ ጋኔን ስትሉ የኖረች ቤተክርስቲያን አሁን ተሐድሶ የሚባል ቡድን ተነስቶ ለምን እንዲህ ተባለ ብሎ ሲጠይቃት ልቡሰ ሥጋ ብንለው ይሻላል ተብሎ ወደ አማርኛ የተንሻፈፈ ትርጉም ተመጥቷል። እኔ እዚህ ላይ እቃወማለሁ። ልቡሰ ሥጋ የሚባል ልቡሰ ሥጋ ጋኔን ሲጀመር በተፈጥሮ የለም። አለ በመጽሐፍ ቅዱስ በስነ ፍጥረት ውስጥ አለ የምትል ካለ ታሳየኛለህ። አዋልድ መጻሕፍት ላይ ግን ልቡሰ ሥጋ ጋኔን አለ ብለህ የምትሞግተኝ ከሆነ አልቀበልህም። ስነ ፍጥረት በዘፍጥረት መጽሐፍ ቅዱስ ስነ ፍጥረት በተፈጠረበት መጽሐፍ በዝርዝር በተቀመጠበት ቦታ ላይ የልቡሰ ሥጋ ጋኔን ተፈጥሮ ካለ አምጣልኝ። ከወደቁ መላእክት አካል ነው ካልክም ታሳየኛለህ። እኔ ይህንን ስለምቃወም ልቡሰ ሥጋ የሚለው ምክንያቱም ልቡሰ ሥጋ ጋኔን በሰው ላይ የማያድርም ሲጀመር ከተባለ በቤተ ክርስቲያኒቱ አስተምሮ እንኳን ህገወጥ አስተምሮ እንሂድ ብለን ብንል ልቡሰ ሥጋ ጋኔን በሰው ላይ አያድርም። የራሱ የተልከሰከሰ ብቻውን የሚኖር ብስባሽ እየበላ እየለቀመ የሚኖር መንፈስ ነው። ስለዚህ ጋኔን ነው
በመጽሐፍ ቅዱስ በሰፊው የተገለጠው ጋኔን በሰዎች እያደረ እንደሚያሳስት ይሄ አይደለም ብቻውን። ይሄ ጋኔን ከደቀ መዛሙርቶቻቸው ላይ በአንዱ ሲያድርበት አማትበው ስልጣኑን ሻሩበት ይላል። ከዚያ በኋላ ሊትሄድ ትፈልጋለህ ወይስ ምን ታደርግ ሲሉትኝ፣ አይ ስልጣኔን ሽረዋልና እኔ ከአንተ ጋር ነው የምኖር አላቸው። አመንኩሰው ገርዘው ይላል። ሲጀመር መንፈስ አይገረዝም። መንኩሶ መጽደቅም አይችልም። የወደቀ ጋኔን ነው፣ ለዘላለም የተጣለ ነው። አይ ልቡሰ ስጋ ይድናል ችግር የለውም በየትኛው መጽሐፍ ቅዱስ የለም። ልታመጣልኝ አትችልም። ካለ አምጣና 66 መጽሐፍ ቅዱስ ውስጥ ታሳየኛለህ። ይሄ አንዱ የመጽሐፉ ውድቀት ነው። ሌላው በዚህ መጽሐፍ ውስጥ ይቅርታ ዳድ ደቂቃ እሳቸው እስኪያወጡ ዘማሪ ዝራ የሚል አለ። እስኪ ያስገባው። እሺ ያሳዝናል። እንግዲህ ውጊያ ነው። እዚህ ምላሽ ደስ እስከዛ ቀስ ብሎ ያወጣው አገኙት። እሺ እዚህ ላይ ደግሞ ምዕራፍ 51 ቁጥር 6 ላይ ገጽ 259 ብፁዕ አባታችንም ደቀ መዛሙርቱን ዛሬ በግዕዝ ካስፈለገ አነበዋለሁ። ብፁዕ አባታችንም ደቀ መዛሙርቱን ዛሬ እግዚአብሔር በእጅ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታ የኢየሱስ ክርስቶስ የነገረኝን አሁንም እነግራችኋለሁ፣ በልባችሁ ጠብቁት አላቸው ይላል። ሐሙስና እሁድ ቀን እባብ የገደለ ኃጢአቱ ይሰረይለታል። በማን ደም ነው ኃጢአታችን የሚሰረየው? ባይነኝ እኔ በክርስቶስ ደም ነው ኃጢአት የሚሰረየው። እባብ የፈለገ ጊዜ ገድዬ ኃጢአት ስርየት ላገኝ አልችልም። እንዲህ አይነት አስተምሮ የተሳሳተ አስተምሮ የክርስቶስን ደም የሚያቃልል የእባብን ደም በክርስቶስ ደም ልክ ከፍ ያደረገ ወይም ታላቁን የክርስቶስን ደም በእባብ ደም ልክ ዝቅ ያደረገ ነው። ይሄ ፈጽሞ የማይሆን ነገር ነው፣ ትክክል አይደለም ነው እያልኩ ያለሁት። ስለዚህ በጻድቁ ስም ወንጀል ተሰርቷል፣ ደባ ተፈጽሟል፣ የተሳሳተ ገድል ተጽፎባቸዋል የሚል አቋም ነው ያለኝ። እሺ አመሰግናለሁ። መርጌታ ጨርሰዋል። ዘማሪያም 10 ደቂቃ አሉት፣ መቀጠል ይችላሉ። እሺ እግዚአብሔር ያክብርልኝ። ለዚህ ነው መጽሐፉ ተከፍቶ ይታያልኩት። ለዚህ ነው በነገራችን ላይ የግል ትርጉም ስለማይፈቀድ እኛ ቤት የግል አይነት እያታም አይደረግም። ለዛ ነው እሳቸው ራሱ የያዙት ገድለ ተክለ ሃይማኖት ላይ ራሱ ሰይጣን አይልም። ራሱ እንየው 48ኛው አይደለም የሚለው። ከዚህ በኋላ አባታችን አቡነ ተክለ ሃይማኖት በሀገሩ ሲማለስ አንድ ቀን በባህር ዳር ተቀምጦ ሳለ ልቡሰ ስጋ ጋኔን ከባህር ውስጥ ወጣ ነው። ሰይጣን ወጣ አይልም፣ በቁሙ ዲያብሎስ ወጣ አይልም። ፈጥረን እናንብበው። የጀመሩት ላይ ራሳቸው የጻፉት ላይ አለ። ልቡሰ ስጋ ያ ማለት ሰይጣን የሰለጠነበት ሰይጣን ያደረበት ሰው እግዚአብሔር ሊያድርበት ይችላል፣ ሰይጣን ሊያድርበት ይችላል። በመጽሐፍ ቅዱስ በብሉይ ሳኦል ላይ እርኩስ መንፈሶች ያስጨንቋል ነበር። እርኩስ መንፈስ እኮ ሰይጣን ጋኔን ነው አይደል? ይሰለጥንበታል እኮ ሰው። በሐዲስ ኪዳን ደግሞ አንተ አትሙት ሲለው ጴጥሮስ ለጌታ አንተ ሰይጣን ብሎታል።
አሃ ጴጥሮስ በቁሙ ሰይጣን ነው እንዴ? በጴጥሮስ ገላ ላይ አድሮ ለክርስቶስ ሞት ያዘነ መስሎ ግን የክርስቶስን ስቅለት የሰው ልጆች ድህነት የማይፈልገው ዲያብሎስ የራራ መስሎ ጌታ ሆይ አይሁንብህ አለው። ጌታ ምን አለው? አንተ ሰይጣን ከኋላ ሂድ፣ የሰውን እንጂ የእግዚአብሔር ሐሳብ አታውቅም አለው። ጴጥሮስ ሰይጣን ነው በቁሙ? ይህ መጽሐፍ ቅዱስ አልተጻፈም እንዴ? እንቀጥል። ሐዋርያ ቅዱስ ጳውሎስ በአዲስ ኪዳን ላይ ሲቃወም የነበረውን ጠንቋይ ምንድን ያለው? አንተ የዲያብሎስ ልጅ አለው። ዲያብሎስ ሚስት አግብቶ ወልዶት ነው። ግብሩ ሁሉ የእነ ቅዱስ ጳውሎስን አማናዊ ወንጌል የሚቃወም ሁሉ ሰይጣን፣ የሰይጣን ልጅ ይባላል። ሰው ላይ ሊሰለጥን ይችላል። አለቀ። በብሉይ ያለ በሐዲስ አለ፣ ምንም ጥያቄ የለውም። እንደውም ጌታችን ላይ በወንጌል ስናነብ ሰይጣንም ከ12ቱ በአንዱ ገባ ይላል። በማን? በይሁዳ ገባ እኮ። ይኸው ጌታን እንኳ አሳልፎ ሰጠ። ከ12ቱ በአንዱ ገባ ይላል እኮ ወንጌል ራሱ። ይሁዳ ሰው ነው አይደለም? በተፈጥሮ ሰይጣን ሰው ያድርበታል። ያው ምን ጥያቄ አለው? ልቡሳ ስጋ ማለት ሰይጣን ያደረበት ሰው። ከዛ ያ ልቡሳ ስጋ ጋኔንም ደቀ መዝሙር ትቶ ፈጥኖ ሸሸ። ከዛ ጠየቀው። ብፁዕ አባታችንም ልጄ ለምን ትይዘዋለህ አለው። ከዛ ጋኔኑን ጠየቀው። ጋኔኑን እሳቸው ያዙት። ከዛ በኋላ ምን አለ? እንግዲህ ወደ ወዲስ ወደ ማደሪያዬም ለመመለስ አይቻለኝም፣ በማህተብ ስልጣኔ ሽረዋልና አለው። በምን? በማማተብ በስመ አብ ወወልድ ወመንፈስ በሚለው ስልጣን ክቡር አባታችን አቡነ ተክለ ሃይማኖት ወስዶ ገዝሮ ማለት ነው። ጾታ አለው ሴጣን፣ ጾታ አለው ሴጣን። እኮ የወደቀ መልአክ ነው። ወንድ ሴት አለው ሴጣን። ገዝሮ ሲል ሴጣን አይደለም ማለት ነው። እሺ ወደ ፍጹም ክርስቲያንነት ለወጠው። ምን ማለት ነው? ክርስቲያን አደረ። ከዛስ ስሙንም ክርስቶስ ሐዋርያው ክርስቶስ መረጠው አለው። እሺ የቱ ጋር ነው ወደ ዳውሮ ገብቶ አገለገለ የሚለው? የሌለ ፈጠራ። በዚህ ዕድሜ እርሶ እንዲህ መናገር አለቦት? እሺ እንጨርሰው። የመጨረሻው ብፁዕ አባታችንም ሲያገለግለው ኖረ። ከጥቂት ቀንም በኋላ የምንኩስናውን ልብስ አልብሶ ወደ በዓቱ አስገባው። ይህችም ደብረ አስቦ ናት። ሞቶ መንግስት ሰማያት እስኪገባ ድረስ በተረፈ ዘመኑ ሁሉ መነኮሳትን ደስ የሚያሰኝ እግዚአብሔርንም የሚወድ ሆነ። አለቀ። ዳውሮ ሄደ የሚላለ ከየት አመጡት? ትርጉም ከኪሴ ነው። የት ነው? ምዕራፍ 48 ይሄ ነው። ቁጥር 1 እስከ 5 ብቻ ነው ያለው። ይሄ ነው እኛ የምንቃወመው። ገድሉ የማይለውን ለዘመናት እርሶ ያውም እየደጋገሙ ሰይጣን አጠመቀው። ከመጀመሪያ ጀምሮ ቁጥር 1 ላይ ልቡሰ ስጋ እያለ ሰይጣን እንደማይጠመቅ እናውቀዋለን። ሰይጣን ግን ሰው ላይ አድሮ ስራ ይሰራል። ከዛስ እዛ ግለሰብ ላይ ያደረውን ሰይጣን አስወጡትና በእግዚአብሔር ኃይል አቡነ ተክለ ሃይማኖት የእግዚአብሔር ማደሪያ የሆነውን ስሙን ምን ብለው ጠሩት? ክርስቶስ ሐዋርያው ብሎ ጠራው ነው የሚለው። ምን እንደው ውሸቱ አሁን እዚህ ጋር። ለዚህ ነው እኛ የምንቃወመው የሚለው ይሄን ነው። ሌላኛው እሳቸው ያነሱት እዚህ ሮብና ማን ነው ሐሙስና እሑድ ሰይጣን የገደለ ይጸድቃል ብሎ ነገር አንስተዋል። በነገራችን እባብ የገደለ በቁሙ እባብ ነው? ኮብራ እባብ ነው አይደለም። መጀመሪያ እኮ እኛን መጠየቅ ያለብን እኮ በቁሙ ወስደው እርስዎ እባብ ይለው በቁሙ እባብ ወሰዱና በቃ እንዲህ ነው ብሎ ተረጎሙት። እንደዛ አይደለም የሚለው። እንደው አንዳንድ ጊዜ ከራሳችን እየተረጎሙ ነው ስንሄድ በጣም አደጋው ስለምንገባ ማለት ነው። እሺ እናንሳ እስቲ በመጽሐፍ ቅዱስ ላይ ማን ተብሎ እንደሚጠራና ምን ብሎ እንደሚነገር እስቲ እናንሳ። በራእየ ዮሐንስ ልጥቀስ መጀመሪያ ምዕራፍ 20 ላይ ቁጥር 2 ላይ ያለውን ላንሳ። ራእየ ዮሐንስ ምዕራፍ 20 ቁጥር 2 ላይ እንዲህ የሚል ቃል እናገኛለን። ይቅርታ ራእየ ዮሐንስ ምዕራፍ 20 ቁጥር 2 ላይ የቀደመውንም እባብ ዘንዶም እርሱም ዲያብሎስና ሰይጣን የተባለው ያዘው። ማን ነው እባብ የተባለው? ሰይጣን። ማን ነው ዘንዶ የተባለው? ዲያብሎስ ነው ለኛ እንጂ ኮብራ እባብ ናሽናል ጂኦግራፊ ላይ የምታየውን ሄደ አናትናቱን ሐሙስ ቀን ሄደ ስለቀጠቀጥከው ገነት ትገባለህ አይደለም የሚለው። እባብ ምንለው ማንን ነው? እኛ ዘንዶ ምንለው ማንን ነው? ራእየ ዮሐንስ ምዕራፍ 20 ቁጥር 2 ላይ እኮ የቀደመውንም እባብ ካለ በኋላ ዘንዶውን ይቀጥላል እርሱም ዲያብሎስና ሰይጣን የተባለው ያዘው። ስለዚህ የቀደመው እባብ ዘንዶ የሚባለው ማን ነው? ዲያብሎስ ነው። ዲያብሎስን የገደለ ምን ብሎ በምን እንደሚገድለው? በጾም በጸሎት ምን ገድለው? መቼ በቦክስ አይደለም አይደል? በከባድ መሳሪያ አይደለም፣ በሚግ አይደለም አይደለም፣ በሞርተር አይደለም የምንገድለው፣ በመድፍ አይደለም የምንገድለው፣ በጾም በጸሎት ነው። ሰይጣንን በጾም በጸሎት ድል ከነሳህ፣ ያ ማለት ድል ነሰነሳህ ገባ፣ ስጋው ደግሞ ከተቀበል ትጸድቃለህ።
እንጂ ኮብራ እባቡን እንስሳውን በቁሙ ገድለህ መንግስት ሰማይ ተገባል የሚትርጉም ሲጀምረኛ እባብ ምንለው ዘንዶ ምንለው ማለት ነው ዲያብሎስና ሰይጣን ነው። ይሄ መጽሐፍ በግልጽ እባብ የሚለው ነገር ስላስቀምጣለን ማለት ነው። እሺ የዳዊት መዝሙር ደግሞ መዝሙር 90 ቁጥር 13 ደግሞ እንመልከት። የዳዊት መዝሙር ዳዊት ማለት ነው መዝሙር ምዕራፍ 90 ቁጥር 13 ላይ እንዲህ የሚል ቃል እናገኛለን። 9 አማን ነው 91 መሰለኝ በዚህኛው የሚሆነው ምዕራፍ 91 ቁጥር 13 ላይ እንዲህ ይለናል። በተኩላና በእባብ ላይ ትጫማለህ ይላል። አንበሳውና ዘንዶውን ትረግጣለህ። በተኩላና በእባብ ትጫማለህ ማለት ተኩላና ይሄ እባብ የተባሉልን በእግርህ ላይ ሄደህ ትረግጠዋለህ ማለት ነው። እስቲ እርሶ ይሞክሩታ። አንበሳውንና ዘንዶውን ትረግጣለህ ማለት ሄደን ይሄንን የምናየው ናሽናል ጂኦግራፊ ላይ የምናየው 4 እግር ያለው እንስሳውን አንበሳውን ነው የሚለው። ባላጋራችሁ ዲያብሎስ የሚውጠውን ፈልጉ እንደሚያገሳ አንበሳ የተባለ ያን አንበሳ ድል ተነሳዋለህ ትረግጠዋለህ ማለት ነው። ከየት የመጣ ትርጉም ነው? በቁሙ እባብ ነው ያለው ማን ነው ይላል እንደዛ መጽሐፉ ላይ። ይሄን ስንል እባብ በቁሙ ሐሙስ ቀን የገደለ ነው እያለ ነው። ይሄ በጣም መታወቅ አለበት ማለት ነው። ሁለተኛ ግደሉ የሚለው ቃል ራሱ መግደል የሚለው ቃል እንደው በቁም በቤተክርስቲያናችን እንዴት ይተረጎማል? ይሄ ደግሞ አይተም ደግሞ ተገቢ ነው። ምክንያቱም ግደሉ የሚለው ቃል በብዙ ስለሚተረጎም ማለት ነው። እንዲህ የሚል ቃል አለ ቆላስይስ 3:5 ላይ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ይላል። ያ ማለት ለዝሙት የሚያነሳሳህን አፍረተ ስጋህን ምናምን ክፉ የሚያናግር አፍን ቆረጠው ያላል በሰይፍ በጾም በጸሎት አስገዛው ነው። ፈቃደ ስጋህን ለፍቃድ ነፍስ አስገዛው ነው ግደሉ ማለት። ይሄ ግደሉ እኮ ይላል እዚህ ጋር። እነዚህ ምንድናቸው? ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትም ማምለክም የሆነ መጎምጀት ነው። ምን አድርጉ? በምድር ብልቶቻችሁን ግደሉ የሚለው እንጂ በሰይፍ ምናምን አይደለም። ሄደን እባብን እንስሳ ስለገደነው አለ የምንጸድቀው። ስለዚህ አንበሳውና ዘንዶውን ትረግጣለህ ሲል በቁሙ አንበሳ በቁሙ ዘንዶን አይደለም፣ በቁሙ እባብን አይደለም። ከየት የመጣ ትርጉም? ገድሉ እንደዛ ይላል። እባብ የምለው በቁሙ እንስሳውን ነው ይላል። ዘንዶ ያልኩት በቁሙ ዘንዶን ነው ይላል አይልም። ካለ ከፍቶ ያሳዩ አይልም እንደዛ። ስለዚህ በእኛ ቤተክርስቲያን ግደሉ ምንለው ምን ገድለው ስጋዊ ፍትወታችንን ብልቶቻቸው ግደሉ እንዳለው እነዚህም ዝሙት፣ ርኩሰት፣ ፍትወት፣ ክፉ ምኞት፣ ጣዖት ማምለክን እነዚህ መጎምጀት በጾም በጸሎት ነው። ፈቃደ ስጋችንን ፈቃደ ስጋችን ለፈቃደ ነፍስ በጾም በጸሎት በመንፈስ ተጋድሎ እናስገዛለን እንዳይሰለጥንብን የስጋ ስራ መስራት መንግስት ሰማያት ስለማያስወርስ። ስለዚህ በቁሙ እባብ የተባለው ዘንዶ የተባለው ይሄ የምናየው እባብ ሳይሆን ዲያብሎስን ነው፣ ሰይጣንን ነው የሚናገረው። እግዚአብሔር ያክብርልኝ። ይቅርታ ትሰጣቸዋለህ ዳድ። አንድ ማስታወቂያ ብቻ ልናገር ነው። በዚህ አጋጣሚ መዝሙር ያሬድ ስላየው ደስ ብሎኛል። መምህር ጌታሁን አስገቡኝ ሲሉ ነበርና ድንገት አሁን ካሉ ገስት ላይ አጥቼዎት ነው አስገባዎታለሁ። እንደዚሁ ደግሞ መሪ ጌታ እኔ ነኝ የሊቃውንት እንትን ያሉት አዲሷውያን እርሶም ካሉ ገስት አጥቼ ነው። አንዳንድ ቁጥር ጻፉልኝና ከሁለት አንዳችሁ አስገባለሁ። ይሄን ልናገር ነው። እሺ ሶፊ ይቅርታ። ከዚህ ቀጥሎ ምናልባት እሳቸው አንዴ ይናገሩና ብንጠቀለው ኮሌቲ የሆነ ስለብኝ ስለሆነ ነገ ስራ ስላለ ይቅርታ ይደረግልኝ። ጥሩ እንደሱ እናደርጋለን። ቀጠሮን እያያዝና በሌሎች ጉዳይም እንደዚህ በጨዋነት ሰው ታች ያለው ሰው እንዲማር እንደዚህ እሳቸውንም ቢያከበረ ሌላውም ሰው እናንተ በተከበራችሁበት ሁኔታ እንደዚህ መወያየት በጣም የሚያስደስት ነው። ኮፒ ሊንክ ሼር አድርጉት፣ ታብታብ አድርጉት። ብዙ ሰው እየተጠቀመበት እንደሆነ አውቃለሁ። ስለዚህ መርጌታ ጽጌ ስጦታ መቀጠል ይችላሉ። ጊዜያችሁን ሰጣችሁ ከኛ ጋር ያላችሁ መልሱልኝ። ግን ሶፊ ፍጡር በመጽሐፍ ቅዱስ ቤዛ ይባላል የሚለው አልመለሱልኝም። ለዛ ነው። እሺ ይቀጥሉ መርጌታ። የእሱንም ጥያቄ ሰምተዋል። እስካሁን የሚያወራውን የእርስዎን ሀሳብ በዚህ ነው ብሎ እንግዲህ አመክንዮ አምጥቶ ተናግሯል። ስለዚህ መቀጠል ይችላሉ። እርስዎ ጊዜ አሉት። ሚዩቶትን ያሱ ሚዩት ኖት ሚዩት አንሱ። እሺ ስለ ድንግል ማርያም ፈጣሪነት መጽሐፈ ዚቅ ላይ ያነሳሁትን እሱ ሌላ ትርጉም አለው ብሎ በራሱ አቅጣጫ ከወሰደው በዚያው እንዝገው።
እኔም በራሴ መንገድ መጽሐፈ ዚቁ እንዳስቀመጠው ይሄ ነው ያስቀመጠው ካልሁኝ የኔ ሐሳቢያ ነው። አይ እንዲህ አይደለም እንዲህ ነው ካለ ደግሞ እሱ የሱ ሐሳቢያ ነው። በዚያ ተስማምተን እንዝገው። ምናልባት እንደገና ማየት ካስፈለገን በድጋሚ በሌላ ጊዜ ደግሞ ከሰሚዎቻችን መደነጋገር እንዳይመጣባቸው አጥርተን መናገር የምንችልበትን ሁኔታ እናመቻቻለን። ዛሬ አሁን እዚያ ላይ አለመነጅክም። አሁን የመጣህበት ወንድሜ የተናገርህበት መንገድ ላይ ግን እንደገና ክለሳ አድርጌ ለተመልካቾቻችን ግልጽ ማድረግ እፈልጋለሁ። ጴጥሮስ ሰይጣን ተባለ። በማደሪያው አንዳንድ ጊዜ ሰዎች ሰይጣን ይባላሉ በስራቸው በክፋታቸው። እባብ በቁሙ እባብ ላይሆን ይችላል ሰይጣን ነው ተብሎ በአውዱን የሳተና ከአውዳዊው ጋራ ከአውዱ ጋር ያልተገናዘበ ጥቅስ ሲጠቀስ አይቻለሁኝ። ገድለ ተክለ ሃይማኖት ያለው እኮ ሐሙስና እሁድ እባብ የገደለ የሚለው ቃል መግደልን ሌላ ትርጉም እባብን ሌላ ትርጉም ማድረግ ገድሉን ቅዱስ ለማድረግ የሄድክበት መንገድ በፍጹም የተሳሳተ ነው። ገድሉ እንዳለው እንደዚያው ነው ያስቀመጠው። መነኮሳቱ የማያውቁት ቤተ ክህነት የማያውቀው የብቻ የቲክቶክ ትርጉም ነው ያመጣህብኝ። ስለዚህ አንተ ወንድሜ ነገ ቤተ ክህነትም ሆነ ከቤተ ክርስቲያን ሰዎች ጋር የምትነጋገርበትን ነገር ነው እዚህ ላይ መናገር ያለብህ። ይሄ ቀላል መድረክ ስላይደለም። ስለዚህ በቁሙ ገድሉ እንዲህ አይነት ነገሮች አለ። ከዚህም የከፋ ውሸት መናገር ልማዱ ስለሆነ እባብን ሐሙስና እሁድ እባብ የገደለ የሚለው ቃል ዲያብሎስን ግደሉ ለማለት አይደለም። ዲያብሎስን በጸሎት እንዋገዋለን፣ በጸሎት እናሸሸዋለን። ተቃወሙት ከእናንተ ይሸሻል ነው እንጂ ግደሉት አልተባልንም። አይሞትም ሲጀመር እንዴት ግደሉ ተብለ ዲያብሎስን ነው ግደሉ የተባለ እንዴት ትላለህ? ስለዚህ እዚህ ላይ ያመጣው የግድያ አካሄድ በጣም የተሳሳተ ነው፣ አያስኬድም። መሞት የሚችለውን ስጋ ለባሹን ተናዳፊ እባብ ነው። ይሄንን ነው ግደሉት የተባለው። ገድሉ ላይ ያስተማረን ይሄንን ነው። ያንን የገደለ እና ዲያብሎስን የገደለ ሐሙስና እሁድ ዲያብሎስን መግደል ቀን ተመርጦ ለዲያብሎስ ግድያ ትመድባለህ እንዴ? ገድለ ተክለ ሃይማኖት እሺ የሰይጣን ነው ለሰይጣን ነው የተባለ ብለህ ብትለኝ ሐሙስና እሁድ ነው እንዴ ዲያብሎስን ቀን ፈልገን መድበን የምንገድለው? እንዴት እንደዚህ ብለህ ታስባለህ አንተ? ለዲያብሎስ ጊዜ የለውም። በጸሎት መደብደብ፣ በጸሎት መቀጥቀጥ ማሸሽ ነው። መግደል የሚባልም አይታሰብም። ሊሞት ራሱ እግዚአብሔርም ዲያብሎስን ከመኖር ወደ አለመኖር ሊወስደው አይችልም። ይቀጠዋል እንጂ ዲያብሎስን አያጠፋውም። አይጠፋም። እንዳይጠፋ አድርጎ የፈጠረ እሱ ነው። ሲቀጠው ግን ይኖራል። ስለዚህ የሚጠፋና የማይጠፋን ነገር ለይተን ማወቅ ጥሩ ነው። ግደሉ የተባለው የሚሞት ነገር ስለሆነ ነው። እነ ጴጥሮስን ሁሉ ሐሙስና ይሄ ሰይጣንን ያዙት ጋኔን ልቡሰ ስጋ ጋኔን ነው ስላልከው ነገር አንድ ጊዜ ጭልጥ ያለ ጋኔን አድርገህ ሌላ ጊዜ ደግሞ ልቡሰ ስጋ አድርገህ ስትናገር እያየሁህ ነው። ጴጥሮስ ላይና ኤልዛቤል እዛ ራእይ ላይ የጠቀስከው እንዳለ ጋኔን ነው። እባብም ይበለው ዘንዶም ይበለው የቀደመው እባብ ዲያብሎስ ብሎታል። አዎ እንደሚያገሳ አንበሳ ዲያብሎስ ተብሎ የሚያገሳ አንበሳም ተብሏል። ስለዚህ ዲያብሎስን በአውዱ እንደተገለጠበት እንጠቀመዋለን። ለምኞታችን መጠምዘዝ ግን ወንጀል ነው። የእግዚአብሔር ቃል እንደዚህ በድፍረት ልንጠምመው አይገባም። እዚህ ቦታ ላይ ገድለ ተክለ ሃይማኖት ላይ ጴጥሮስን ሂድ አንተ ሰይጣን ሲለው ጴጥሮስ ሰይጣን ሆኖ ሳይሆን በጴጥሮስ ላይ የነበረውን ሰይጣን ገስጾታል። እሺ ተክለ ሃይማኖት በልጃቸው ላይ ያደረውን ጋኔን ገሰጹት ካል እዚያ ላይ ሰይጣን ተብሏል። በጴጥሮስ ላይ ያደረው ሰይጣን ሂድ አንተ ሰይጣን የተባለ ገድለ ተክለ ሃይማኖት ግን ልቡሰ ስጋ ብለህዋል፣ ግን አጣቅሰዋል፣ አዛምዳቸዋል። ለጴጥሮስ የተጠቀሰውና ለዚህኛው ለተክለ ሃይማኖት ደቀ መዝሙር የተጠቀሰውን ሰይጣን ብለህ ሁለቱን አስታርቀዋል። ስለዚህ በአንተ ምልከታም እኮ እዚህ ላይ ጋኔን ልቡሰ ስጋ ያልከው ጴጥሮስ እንደተባለው ነው ካልከኝ እዚያ ሰይጣን ተብሏል፣ እዚህም ሰይጣን ነው ማለት ነው። አውዱን ጠብቀን እንሂድ ካል ሲጀመር ልቡሰ ስጋ የሚል ፍጥረት የለም። አምጣልኝ ማስረጃ። ይህንን በነጥብ ያዘውና በራስ ጊዜ እንድታብራራልኝ ይፈልጋለሁ። ከባህር ውስጥ የሚኖር ልቡሰ ስጋ ጋኔን የለም። ልቡሰ ስጋ የሚባል ፍጡርም የለም።
እንዲያ ኔትወርክ ይዟቸዋል መሰለኝ። ያ ኔትወርክ ይመስለኛል ወይ ባትሪም አልቆባቸው ሊሆን ይችላል፣ አላስተዋሉት ይሆናል። ወይም ባትሪ እንዴት አወቅ ዳድ? እንደዚህ ያደርጋል። ባትሪ ልቀጥል አላጠቃልል ሶፊ መቀጠል ይችላል። እሺ ችግር የለውም። እኛ መሰረታዊ ጉዳያችን በነገራችን ላይ አሁን ይህን ሁሉ እንደዚህ እያፋጠጥኩ እያንዳንዱ የጠየኩት ለምንድነው ሁላችሁም ክርስቲያኖች ፕሮቴስታንቶችን ወገኖቻችን ብትሆን ማወቅ ያለባችሁ ሁሉ ነገር በማስረጃ ማመን አለብን። ለዛ ነው እንደ እያንዳንዱን መጽሐፍ እየገለጠ ማሳየት አለብን ያመንኩት ለዛ ነው። ያ ብቻ አይደለም ደግሞ በጣም መሰረታዊ ጉዳይ መታወቅ ያለበት ዳውሮ ሄዶ ብሎ ቀጥለው ስላወሩ የቱ ጋር እንደዚህ የሚለው የለም። ግን ሲነገር ሲሰማ ግን ያለ መስሎ የተጻፈ መስሎ እንዲታይ ማሳየት፣ ከዛ ሰውን ማደናገር፣ ያለ መረጃ ማውራት የለ። እኛም እናንተ ማውራት የለብንም። ዘመኑ የተገለጠ ነው። ሃርድ ኮፒ አለ፣ ሶፍት ኮፒ አለ፣ ይገለጣል ሁሉ ነገር። ማንም ሸውዶ የሚያልፍበት ዘመን አይደለም። መረጃ ምን አለብን ነው የፈለኩት ያንን ነው። ኤኒሃው እሳቸው ቢመጡ ጥሩ ማጠቃለያ በጣም የሆነ ነበረ። የፈለኩትም ቤዛ የሚለውን ቃል ይመልሳሉ አይመልስም የሚለው የፈለኩት እሱን ነበር። ግን ያው ኔትወርክ ብዬ ላስበው። እሺ የተለያየ ችግር ምክንያት ኔትወርክ ሊሆን ስለሚችል እንደዛ እናድርገው። በእኛ ቤተክርስቲያን ግን ባጭሩ እግዚአብሔር ቦታ ተተክቶ እግዚአብሔርን ሊተካልን የሚችል አንድም ፍጡር የለም። በቃ ማጠቃለያችን ያ ነው። አንድም ፍጡር የለም። እመቤታችን ቅድስት ድንግል ማርያም ከቤተክርስቲያን ትምህርት በሊቃውንት አነጋገር እንግለጣት ብንል ከፈጣሪ በታች ከፍጡራን በላይ ቃል በቃል በቃ መትህተ ፈጣሪ መልዕልተ ፍጡራን ብለን ነው ምናምናት። እመቤታችን በአማላጅነቷ በቃል ኪዳኗ በዘላለማዊ ድንግልናዋ እናምናለን እንጂ ድንግል ማርያምን ፈጣሪ ናት ብለን የገለጽንበት አንድም ቦታ ትምህርት የለንም። እኛ አንድም የለንም። ቅድም ደግሞ አንተ አንሻፈው ነው ወደዚህ ምናምን የወሰድኩ ምንም ያላንሻፈኩትም የግለሰብ ምላሽ አልሰጠሁም። የሆነ አባት የተናገሩ ያላቀረብኩም። ቤተክርስቲያን ተጠሪ ነው መጽሐፍቶችን የማረም ስልጣን አለው ያለችው የሊቃውንት ጉባኤ ያሳተመውን መጽሐፍ ከነገጽ ከነንባብ ነው ያሰማው። ጆሮ ያለው መስማትን ይስማ። አለቀ። በአንድ ግለሰብ የምትወከላለች በእኛ ቤተክርስቲያን የሆነ ሰው መድረክ ላይ የተናገረውን ብድግ አድርገን እንዳስተምሮ አንወስደው። የሊቃውንት ጉባኤ ግን አሳምኖ አይቶ አርሞ ያቀረበውን በቅዱስ ሲኖዶስ የጸደቀው ነገር ግን የቤተክርስቲያን ሰርቲፊኬት የምትጠየቅበት ለምን እንደዚህ ያሽል ትባል ትችላለች። የገለጽኩት የመርቆሬዎስንም የዛንም የገለጽኩት በዛ ነው። ይሄ አንድ መሰረታዊ ጉዳይ ነው። ሁለተኛ ያነሳነው ምን ብለን ያነሳነው እመቤታችን ቅድስት ድንግል ማርያምን ጋር ይሄንን ሳንቋጫው በእኔ በዚያ ልረዳም ብለው ሄዱና ቀጥታ ወይ የገቡት ወዴት ነው? ያው ዘለው የገቡበት ገድለ አቡነ ተክለ ሃይማኖት ነው። ገድለ አቡነ ተክለ ሃይማኖት ላይ በቁሙ ሰይጣን አጠመቁ የሚል ነገር የለም። ከመነሻው ከምዕራፉ ጀምር ራሱ ስንናገር የሚናገሩ ራሱ ልቡሰ ስጋ ነው የሚለው። በቃ ልቡሰ ስጋ ማለት ሰይጣን የለበሰ ማነው? ስጋ የለበሰ ሰይጣን። ያ ማለት ሰይጣን የሰለጠነበት። እንዴ በሰሜናዊ ሀገራችን ክፍል ዛር ምናምን የሚባሉ አሉ አይደል? ዛር መንፈስ ያደረበት ምናምን ነገር እኮ የሚዋለዱ እኮ አሉ። ልቡሰ ስጋ ሆነው ማለት ነው። ያ ማለት እኮ ሰይጣን ያደረባቸው ናቸው። ሌላ ነገር እኮ የተለየ ነገር የለም። ስንት እኮ በየቦታው የምናያቸው አሉ ሰይጣን ያደረባቸው ብዙ ክፉ ሰራሚያስ፣ ግን ሰው ናቸው በቆሙ፣ ግን ሰይጣን የተዋሃዳቸው። ልክ በአንጻሩ ቅዱሳን እግዚአብሔር ሲያድርባቸው መንፈስ እግዚአብሔር ሲያድርባቸው በእግዚአብሔር መንፈስ እንደሚሞሉ ሁሉ ራሱን የሰይጣን ሲያስገዛ ደግሞ ሰይጣን ልቡሰ ስጋ ይባላል። አለቀ። ሰው ነው፣ ይጋባል፣ ይዋልዳል፣ ጾታ አለው። ያንን ነው እሳቸው ገዝረው አጥምቀው አቁርበው አመንኩሰው ምን ሲያደርግ ኖረ? ሞቶ መንግስተ ሰማያት እስኪገባ ድረስ በተረፈው ዘመኑ መነኮሳትን ደስ የሚያሰኝ እግዚአብሔርን የሚወድ ሆነ ነው። ለምሳሌ ለምንድነው ታዲያ የምንገድለው እሁድና ሐሙስ ብቻ ነው ወይ? አይደለም። እንደ ብቻ ነውም አይልም። ሐሙስና እሁድ ብቻ የገደለም አይልም። ሲጀመር ቀዝናውም እንደዛ ብሎ እንደሚገልጸው ብቻ የሚል ቃል እኛ የለንም እኮ ሲጀመርም እኮ። ለምሳሌ በጾም ወቅት ክፉ ነገር መናገር አይቻልም ማለት፣ ጾም ሲፈታ ክፉ ተናገር ማለት ነው። የበለጠ ጥብቅ ነው። በቃ የበለጠ በጾም ስንጾም ከቅቤ ከስጋ ከምናምን ብቻ ሳይሆን ከተንኮልም ከክፋትም እንጾማለን። ከተንኮል ከክፋት ግን እንጾም በጾም ወቅት ብቻ ነው። አረ ጾም በተፈታ ጊዜ። ስለዚህ ክርስቲያን ሁሌ ጾሚ ነው ማለት ነው። ከክፋት ከኃጢአት ሁሌ ይጾማል ማለት ነው። የበለጠ ግን በጾም ጊዜ ስትሪክት ነው።
እንጂ የሆነ አንድን ቃል ወስዶ በቃ ለዚህ ብቻ ነው ወይኛ ምናምን አይልም። ሁለተኛ እኛ ግደሉ የተባልነው ምናምን እንስሳ ነው ላሉት ደግሞ ብልቶቻችሁን ግደሉ የሚለውን መሪጌታ ምን ብለው ነው የሚገልጹት? እሳቸው ራሳቸው መሪጌታ ብለው ስለሚገልጹ ማለት ነው። ጽጌ ጾታው ራሱን ብሎ ይገልጻል። አሁን ብልቶቻችሁን ግደሉ የሚለውን ቃል የጳውሎስ እንዴት ነው የሚገሉት? እሳቸው እርሷ በሰይፍ ነው የሚገሉት። ምክንያቱም ሐዋርያ ቅዱስ ጳውሎስ ቆላሲስ 3 ላይ ብልቶቻችሁን ግደሉ ስለሚል ማለት ነው። ስለዚህ የቤዛነት ደግሞ መጣበታለሁ። እሳቸው ምናልባት ከስር ሆኖ የሚገቡ ከሆነ እንጠብቃቸዋለሁ፣ ካልሆነ እኔ ባርፍ ጥሩ ነው። በቃ አይ ቀጠሮ ይዘን ዘማርያም በቀጠሮ እናገኛቸዋለን። በእርግጠኝነት ባትሪያቸው ዘግቶ ነው የሚሆነው። እንደዚህ ባትሪ ሲዘጋ እንደዚህ ነው የሚያደርገው። ስላካፈልከን ቃል ስለነበረው ስለ ትህትና መልካም ጊዜ ስለነበረን በጣም እናመሰግናለን። ዘማርያም ሰላም ይደሩ። በሌላ ጊዜ እንደዚሁ መጥተው ደግሞ ሀሳቡን ይገልጻሉ። ማረፍ ከፈለጉ መቆየቱን ከፈለጉ ሰላም ይደሩ። እሺ፣ ወደ ፈለገ